ተስማምታችኋል ያስባለሁ አይደለ? ያ አስተምሮን እስከያዙ ድረስ ይገለጥ whatever the precondition is ያ ምስጢራት አድሚኒስትሬት የሚደረግባቸው እስከሆኑ ድረስ እንደዛ ነው። ያው በጣም ጥሩ ሶ አሁን የዩኒቨርሳል ቸርችን ካራክተሪስቲክስ የሚይዙት ከሆነና ዩኒቨርሳል ቸርች ኢንፋሊያብል ከሆነች ሎካል ቸርቿ በምን ሂሳብ ነው ፋሊያብል የምትሆነው ነው ጥያቄ። ያ እሺ ቴንክ ዩ። እሺ አሁን ሎካል ቸርች እና ዩኒቨርሳል ቸርች ፋሊቢሊቲ እና ኢንፋሊቢሊቲ ስንነጋገር ምን እያልን ነው? ዩኒቨርሳል ቸርች ስንል ሁሉም ሩጫ በምድር ላይ ያሉና ሩጫቸውን ጨርሰው የሄዱ ቅዱሳን ህብረት ማለት ነው፣ ከጅምሩ ማለት ነው። ዴፊኒሽን ላይ ራሱ ይለያያሉ ሁለቱ ማለት ነው። ሎካል ቸርች ግን ስንል በሆነ ቦታ ያለ ኮንግሪጌሽን ነው። ሰዎች ከመሆናቸው አንጻር ለምሳሌ ሰዎች ከመሆናቸው አንጻር የተለያዩ ሰዎች ስህተትን ሊያመጡ ይችላሉ፣ ወይ ደግሞ ፖለቲካል ኢሹም ስህተትን ሊያስገባ ይችላል። ይህንን ደግሞ በታሪክም በመጽሐፍ ቅዱስም አይተናል ማለት ነው። እንትናችን አርጊው የምናደርገው አሁን የሚሆነው ከመጽሐፍ ቅዱስ ነው የሚሆነው ማለት ነው። እሱ አይደለም ጥያቄው ነው እሱ ሳይሆን ሎካል ቸርች የዩኒቨርሳል ቸርች ማኒፌስቴሽን ከሆነች ሎካል ቸርች የዩኒቨርሳል ቸርች መታያ መስታወት ከሆነች እና ዩኒቨርሳል ቸርች የማትሳሳት ከሆነች ሎካል ቸርች በምን ሂሳብ ነው ተሳሳች የምትሆነው ነው? ወይም ደግሞ ማለት ያለብህ ሎካል ቸርች ዩኒቨርሳል ቸርችን አትወክልም ከሆነ ጥሩ ተወክላለች ካልክ ግን ፋሊያቢሊቲ ላይ ሲመጣ ለምን ተሳሳታለች ነው ጥያቄው። እሺ በጣም አሪፍ። ሎካል ቸርች የምትሳሳተው ዩኒቨርሳል ቸርች ስላልሆነች ኦኬ አሁን ገባ። ፉሊ ሪፕሬዘንት አታደርጋትም ማለት ነው፣ ወይም የዩኒቨርሳል ቸርች መታያ አይደለችም ማለት ነው። ነው መታያ ሳይሆን ለምሳሌ ክሪድ ሁሉ ኢኩሜኒካል ክሪድ ሁሉ ማዘጋጀት አትችልም ብቻዋን ሎካል ቸርች። ያ ባይ ዴፊኒሽን ኢኩሜኒካል ዩኒቨርሳል ስለሆነ ነው አይደናት። ዩኒቨርሳል በቃ ያ ዩኒቨርሳል ኮንግሪጌሽን አይሳሳትም። አሁን ለምሳሌ አንተ የምታገለግልበት ቸርች አለ አይደለ? wherever it is የምትቀድስበት ቸርች አለ። ያ ቸርች ዩኒቨርሳል ነው ወይስ አይደለም? በባህሪው ቤተክርስቲያን በሚለው ኮንሰፕቱ ፓርት ኦፍ ዩኒቨርሳል ፓርት ኦፍ ዩኒቨርሳል ኦኬ ፓርት ኦፍ ዩኒቨርሳል መሆኑ ኢንፋሊያቢሊቲን የማይሰጠው ከሆነ ምንድነው ታዲያ የዩኒቨርሳል ቸርች ፓርት ነው የሚያስብለው? ማለት ያ ማለት እጄ እንዴት የራሴ እጅ ሆነ ነው? ለምሳሌ እጅ አለኝ እኔ፣ ከዛን ራሴ ሰውነት አለኝ። ለምሳሌ እጄ የኔ አካል ነው። ከዛ በኋላ የኔ ባህሪ እዚህ እጅ ላይ ሊገለጥ ይችላል እስቲል እጄ እስከሆነ ድረስ ማለት ነው። ከእጄ ግን ሊቆረጥ ይችላል። ያ ማለት እኔ ተቆረጥኩ ማለት ግን አይደለም። ከኔ ነው እጅ እኮ ያንተ ነው ናቲ። የኔ እጅ እኮ ሙሉ ናቲ ሳይሆን የምትባለው አካለ ጎደሎ ነው የምትባለው። በቃ አካልህ ጎሏል እኮ ኦልሬዲ አካል ጉዳተኛ ነው የምትባለው። ስለዚህ አሁን ያመጣው ምሳሌ እንደውም ጥሩ ነው። በአንተ ምሳሌ አንተ ከመሰልከው አይቀር በደንብ ስለሚገባ በዛው ምሳሌው ልንገርህ። ለምሳሌ ቆይ አንዴ አምስቱ የስሜት ሕዋሳት የሚባሉት አሉ። ስድስተኛን ጨምርበት፣ ስድስት አብያተ ክርስቲያናት ስላሉ ስድስተኛው ስሜት እንበለውና አይንህ ጆሮህን አይደለም አፍንጫህንም አይደለም ወዘተርፈ ሁሉም የየራሳቸው ድርሻ አላቸው። ቅዱስ ጳውሎስ በቆሮንቶስ መልእክቱ እንደተናገረው ማለት ነው። ስለዚህ ነው ጥያቄው ጆሮ የአንተ ክፍል መሆኑ አይንህን ሲያመው ካላገዘ ወይም አፍንጫ ሲመታ ካላለቀሰ ወዘተርፈ ያንተ አካል መሆኑ ምንድነው ጥቅሙ ነው? አሁን ያንተ መገለጫ ካልሆነ በእጅ ለምሳሌ ተናግረሃል እገዛ አንተነትን የማይገልጥ ከሆነ ምንድነው ያንተ እጅ የሚያስብለው ነው ጥያቄው። እጁ እስከገለጠ ድረስ ነው የኔ እጅ የሚሆነው ነው። በቃ አሁን ያልከው ከገዛ አንፃር ምንድነው መተጋገዝ አለበት ነው ያለው ሐዋርያው ቅዱስ ጳውሎስ። መተሳሰብ አለበት ነው። ግን እንደውም አንዱ ብልት ብቻውን አካል መባል አይችልም። ለምን? አንድ አካል ስለሆነ ያለው ማለት ነው። የዛ አካል ግን ፓርት ሊባል ይችላል ነው። ስለዚህ ምን እያወራ ነው? ለምሳሌ ኢትዮጵያ ብቻዋን ዩኒቨርሳል ልትባል አትችልም። አስ ዩኒቨርሳል ማለት ነው። ያ ባህሪ አግናጤዎስን ተቃወምከው ታዲያ? ልነግርህ ነው። ተቃወምከው ቅዱስ ኢሬኔዎስን ቃል በቃል ተቃወምከው። ምክንያቱም አሁን ያነበባችሁት ምንድነው የሚለው? ሎካል ቸርቾች wherever Jesus Christ is there is a Catholic church እኮ አለ። ከቅዱሱ ጋር ተጋጫችሁ እኮ ታዲያ። ቤተክርስቲያን አለች ነው ያለው። ዓለም አቀፋዊት የሆነች ቤተክርስቲያን በዛ አለች። ጌታ አለ በዛ አለ። እሱን አይደለም እንደዛ አይደለም ያለው። አረ እንደዛ አይደለም ያለው። ይኸው wherever Jesus Christ is እሺ wherever Jesus Christ is there is the Catholic Church ነው የሚለው። ዓለም አቀፋዊት ቤተክርስቲያን አለች አለ። ኦኬ እሺ ለምሳሌ
አንተ በምታገለግልበት ቤተክርስቲያን ክርስቶስ አለ ወይስ የለም? አለ። ክርስቶስ በሁሉ አለ። ምስጢርን እስከፈጸመች ቤተክርስቲያን አስተምህሮን ታዲያ የኢትዮጵያ ቤተክርስቲያን ሳልጨርስ እንዴት ነው የምታወራው? ቆይ ልጨርስና ከዛ ታወራለህ። መልስ ጠየቀኛ፣ የኔ መልስ ልመልስልህ። አሁን አንተ ጥያቄ በደንብ ገብቶ እንድትመልሰው ብዬ ነው። ምን አልከኝ መሰለህ? የኢትዮጵያ ቤተክርስቲያን ብቻዋን ዩኒቨርሳል አትባልም ማለት የኢትዮጵያ 100,000 ቤተክርስቲያን የያዘች ቤተክርስቲያን ማለት ነው። ቅዱስ ኢሬኔዎስ ግን እያወራ ያለው ስለ አንዲት ቸርች ነው። ስፔሲፊክ ነው ስለ አንዲት ቸርች በዛች ብቻዋን ትባላለች። ምን ጋር ነው ያለው? እስቲ ያሳየኛል አለማ። ክርስቶስ ባለበት ካቶሊክ ቸርች አለች እያለህ እኮ ነው። ክርስቶስ ባለበት ከማለቱ በፊት ቅዱሱን ስማው። ቆይ ቅዱሱን እንስማው። እሺ ምን አለ መሰለ? አንድ ጳጳስ ባለበት፣ ኦኬ፣ ከዛ ደግሞ የተወሰኑ ምዕመናን ባሉበት፣ ኦኬ፣ ጌታ ይገኛል። ጌታ በተገኘበት ደግሞ ዜሪዝ ምን አለ? ካቶሊክ ቸርች። አይ እንደዛ ዲያቆን፣ ቆይ ዲያቆን እንደዛ እሺ wherever the bishop shall appear there let the multitude of people also be አሁን እንግዲህ ኢሬኔዎስ ሐሳቡ ምንድነው? the structure of the church build እያደረገ ነው እንደምታውቀው እንደ ፖሊካርፕ ሞር ደግሞ እንትን ምንድነው እያዳበሩት እየሄዱ ነው። ቅድም ፖይንቴ እዚህ ጋር ነው። የቤተ ክርስቲያን የምናስበው what is the church የምንለውን አባቶች ቅድም ያልኩት ነው። ዶግማ አይቀየርም፣ ግን ስለ ዶግማ ያለን አረዳድ በየዘመኑ መንፈስ ቅዱስ ይገልጽላቸው we have a better understanding አዲስ አስተምሮታ አይደለም ያለውን ግን ያብራሩታል። ስለዚህ እዚህ ጋር ኢሬኔዎስ ምን እያለን ነው? ስለ ጳጳሳት አስፈላጊነት እየነገረን ነው። wherever the bishop shall appear አለ there let the multitude of people also be and this congregation or church or whatever you want to call it ያለ ጳጳስ አብረው መኖር አይችሉም ነው ሐሳቡ። ዋናው የዚህ ክፍል ሐሳብ ማለት ነው። ይቀጥልና ሆስፔር ይላል ግሪኩ just as ማለት ነው። በግዕዙ ከመ የምንለው አገባብ ማለት ነው። ከመ እንደምንለው ከዛ wherever አለ wherever Jesus Christ is Amy, the is verb, the to be verb ማለት ነው. There is the Catholic Church. It's part of the Catholic Church. Wherever Christ is a part of the universal church. Wherever Christ is, there is the Catholic Church. አለ። በዚህ ነው መረዳት ያለብን። ኦኬ እሺ ቴንክ ዩ። ማቴዎስ 28 ላይ ክርስቶስ ከእናንተ ጋር ነኝ ሲል በዚህ ሴንስ ነው አይደለም? ነግሬሃለሁ እኮ ናታኔም አንድ መጽሐፍ ስናነብ በዛ ጊዜ የነበረውን ቃል ሐሳብ ፊሎሶፊ መረዳት ያስፈልግ። ደጋግሜ እኮ የምለው ይህንን ነው። ፊሎሶፊካል ተርምስ ሳይሆን አብሬያችሁ ነኝ ነው ያለው። አብሬያችሁ ነኝ የሚለውን ተቀይሯል። ምን አይነት ተርም ሆኗል? አብሬያችሁ ነኝ ነው ያለው ማቴዎስ 28 ላይ። ኦኬ አንዴ ከዛ በፊት ናቲሻ ሜቢ ቅድም አንዴ ይቅርታ በቃ ተቀጥላላችሁ። ቆይ አንዴ አይ ሐሳቡ እንዳይበተን ቆይ ክሊር ለማድረግ ማለት ነው። ለምሳሌ ቤተክርስቲያን ያለ ክርስቶስ የለችም አይደል ዴቭ? እሺ ቀጥል። እሺ ቤተክርስቲያን ያለ ክርስቶስ የለችም ሹር አይደል? ምስጢራት በሚፈጸሙበት ወይ ደግሞ ቤተክርስቲያን ባለችበት ክርስቶስ አለ የለም? ራሱ ፕሬዘንሱ አለ። ለዛ ነው አይደል ማቴዎስ 28 ላይ እኔ አብራችሁ ነኝ ያለው ማለት ነው። ይሄን አባቶች ይዘው ያብራሩታል። ኦኬ አሁን እዚህ ጋር ቅዱስ አግናጢዮስ እያለ ያለው ቢሾፑ ካለ ከዛ ደግሞ ምዕመናን ካሉ ኦኬ ዊዛውት ቢሾፕ ምዕመናኑ ብቻ ቤተክርስቲያን ተብለው ስለማይጠሩ ማለት ነው ግዴታ ስለሚያስፈልግ ቤተክርስቲያን ተብለው መጠራት ይችላሉ። አንድ ቢሾፕ እና የተወሰኑ ምዕመናን ሜቢ 400 ሊሆን ይችላል። ለምሳሌ period of time our understanding the church the meaning of the church አሁን ቅድም መጀመሪያ ላይ የጠየቅኩት ጥያቄ ይሄ ነው። አንድ ሰው ቤት ሄደን ጸልየን ዘመረን ከወጣን ቤተክርስቲያን ሄደን ማለት አንቺ ለዚህ ነው አይደለ እንዴ? መናፍቃንን አዳራሽ ነው ያላችሁ ቤተክርስቲያን የላቸውም ብለን ተዳፍረን የምንናገረው ለዚህ አይደል እንዴ? ይጸልያሉ፣ ለዛ ይጀምራል። ህንጻ ቤተክርስቲያን ሳይሆን ኖ ኮንግሪጌሽኑ ነው የሚል አሴምብሊ። አሁን ዲያቆን በጣም ሁለታችሁንም በጣም ይቅርታ ማላስገቡኝ በጣም ቀደም አውቄ ነው ይሄ ሀፕል ሊያደርግ እንደሚችል ሰርኩላር ሊሆን እንደሚችል ስለገባኝ ከቴክስቱ ይልቅ ዴፊኒሽኑን እንጨርስ ብዬ ያልኩት ማለት ነው። ዳት ዋይ ኮንግሬሽን እና አሰምብሊን ከቸርች ጋር
ኢንተርቼንጀብል የምንጠቀም ከሆነ ሮቴሽኑ ዞሮ ዞሮ እዚሁ ነው የምንገባው። አሁን የመጣንበት ማለት ነው። ልክ ከቴክስት መጀመሪያ አይደንቲፋይ እናድርገውና ልክ ነህ ጳላዲዮስ። ወደ ዴፊኒሽኑ እንገባለን። ከዛ በፊት መምህር ሰላም ለኪ በጣም ብዙ ሰዓት ጠብቀዋል እውነቱን ለመናገር እና ልክም ስላልሆነ ከዚሁ ከዴፊኒሽን ጋር የተያያዘ አንድ ሁለት ነገር ቢሉን በጣም 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 ይቅርታ። ሰላም ለኪ ከቅድም ጀምሮ ሀሳብ መስጠት ፈልገው ነበረና ሰላም ለኪ ቀጥሉ። አመሰግናለሁ። ቅድም ሲነሳ ነበርና ቀሲስ ኪሮስ ጥሩ ሀሳብ እያነሱ ነበር። ትንሽ አልፈናቸው ሄድን። እሱ በደንብ እንትን መሆን ነበረበት። አሁን ወንድማችን ናቲ ያለ ያለው ዩኒቨርሳል ቸርች ብሎ የሚጠራት እዚህ በምድር ላይ ያሉ ክርስቲያኖችና ሩጫቸውን ከጨረሱ በሰማይ ያሉ ቅዱሳን ህብረት ነው ሲል ነበርና እንዲያው እዚህ ምድር ላይ ያሉ ሆነው ደግሞ ሁለተኛ ሎካል የሚለው ነገር ማለት ነው። ሎካል ዩኒቨርሳል ይሄ ዩኒቨርሳል ከሆነ ሎካሉ የትኛው ነው? በየሀገሩ ያሉ ለምሳሌ የኢትዮጵያ፣ የግብፅ፣ የኤርትራ፣ የህንድ እህት ቤተክርስቲያኖች ማለት ነው። ኦኬ እነዚህ ቤተክርስቲያናት ህብረት የላቸውም በሩጫቸው ከጨረሱት ጋር ምስጢራት እስከፈጸሙ ድረስ አላቸው። ህብረት ከሌላቸው ቸርች ተብሎ ሊጠሩ ይችላሉ? ከሌላቸው ቸርች ተብሎ አይጠሩም። ለብቻዋ ሎካል ቸርች ተብላ የምትጠራ የለችም ማለት ነው በዚህ አማርኛ። ምክንያቱም በሰማይ ካሉት ሩጫቸው ከጨረሱ ጋር ህብረት የሌላት ቤተክርስቲያን ተብላ ስለማትጠራ ሎካል ቤተክርስቲያን የሚባል የለም ማለት ነው። ሁሉም ዩኒቨርሳል ነው ማለት ነው። ምን አገናኘው? ስንት ዩኒቨርሳል ነው ያለው? አንድ ዩኒቨርሳል ቸርች እኮ ናት ያለችዋ። ከዛ እነዚህ ሎካል ብለን ደግሞ ጠራ ናቸው። ይኸው አምስቱን ጠራ ናቸው። 1 2 3 4 5 ብለን በቃ 5 ብለን ከጠራን ይኸው ሎካል ቸርቾች ናቸው። እነዚህ ጂኦግራፊ ወይ እያወራን ያለ ነው እኛ የሆነ ቦታ ከቅድም ጀምሮ ደጋግሜ የሆነ ቦታ ካልን ጂኦግራፊካሊ ነው እያወራን ያለ ነው። የሆነ ቦታ የራሷ ሲኖድ ያላት ቤተክርስቲያን ሎካል ቸርች ናት። እሷ ቤተክርስቲያን የጌታ ናት። አዎ የጌታ ናት። አስተምህሮን እስከያዘች ድረስ የቤተክርስቲያንን አስተምህሮ ይዛ እስከቆየች ድረስ የጌታ ቤተክርስቲያን ትባላለች። ለዛ ነው የሮማን ቸርችን ስናነሳ የጌታ ቤተክርስቲያን ነበረች። ከዛን አስተምህሮ ላይ ስትስት ትቆርጠ ወጣች። በቃ ቸርች ኦፍ ኢስት ደግሞ ስናይም ደግሞ እንደዛው አስተምህሮ ሲስቱ ይወጣሉ። ግን መጀመሪያ የምንነበሩ ፋውንደሮቻቸው አፖስትል ናቸው፣ ሐዋርያት ናቸው። እዚህ ጋር ናታለም በደንብ የያዘውና ዩኒቨርሳል ያልከው ህብረቱን ነው። ምድርና ሰማይ ያሉት ሩጫቸው ያልጨረሱ እና የጨረሱት ህብረቱ ምን አልከው? ዩኒቨርሳል አልከው። እንዲህ አይነት ህብረት የሌላት ደግሞ ሲጀመር ቤተክርስቲያን ተብላ ትጠራም ብለሃል። ሲጀመር ሎካል ተብሎ ከዩኒቨርሳል የሚለየው በምንድን ነው? ምክንያቱም ሎካል ራሱ ዩኒቨርሳል እያልኩ ነው ያለው። ሎካል ራሱ ማለት ምክንያቱም ግልጽ ነው። አሁን አይ ቲንክ እንትን ያልተረዳኸው ብዬ ማስበው ይቅርታና ሰላም ለኪ ምንድነው ዩኒቨርሳል ሎካል እና ዩኒቨርሳል ላይ አይ ቲንክ ዴፊኒሽኑን አልተረዳውም። ዩኒቨርሳል ስንል ምንድነው? የነዚህ የሎካል ቸርቾቹ አሁን ሎካል ቸርቾቹ የራሳቸው ምዕመን አላቸው አይደለ? ለምሳሌ የኮፕቲክ ምዕመን አለ፣ የኛ ምዕመን አለ። ብቻ ምድር ላይ ያለን ክርስቲያኖች ልበለ ክርስቲያኖችና ሩጫቸውን ጨርሰው የሄዱ ቅዱሳን ህብረት ናት። አንድ ላይ ምን ተብላ ትጠራለች? ዩኒቨርሳል ቸርች ትባላለች፣ ወይ ደግሞ ቦዲ ኦፍ ክራይስት ትባላለች ማለት ነው። ኦኬ። ከዛ ደግሞ ሎካል ቸርች የምንለው ፓርት ኦፍ ዩኒቨርሳል ቸርች የሆነች የሆነ ቦታ የምትገኝ አሴምብሊ ወይም ደግሞ ኮንግሪጌሽን ሎካል ቸርች ተብላ ትጠራለች። ስቲል ቸርች ናት፣ ግን የሆነ ቦታ ስለምትገኝ በዛ በተገኘችበት ሀገር እሷ ዩኒቨርሳል ናት። እሷ ዩኒቨርሳል ናት አይደለችም? ፓርት ኦፍ ዩኒቨርሳል ናት። ዩኒቨርሳል ናት ማለት ነው። ፓርት ኦፍ ዩኒቨርሳል ናት። የዩኒቨርሳል አካል ናት። ብቻዋን ዩኒቨርሳል ልትሆን አትችልም። ብቻዋን ነው ያልኩት። ከሌሎች ብቻዋን መሆን እኮ አትችልም። ብቻዋን መሆን አትችልም። ፓርት ኦፍ ዩኒቨርሳል ናት። አሁን ሁለት ብቻዋን መሆን አትችልም። ለምሳሌ ብቻውን ሰላም ለኪ ነው ስልህና እጅህ የአንተ አካል ነው ስልህ ይለያያል። አረ ልክ እንደዛ። አዎ እዚህ ጋር አሁን ብቻዋ ራሱ ተገንጥላ ብቻዋ ራሱ እንደ ቤተክርስቲያን ማትጠራም ብቻውን መሆን አትችልም። ቤተክርስቲያን እየተባለች ማለት ነው። ብቻውን መሆን አትችልም። እያንዳንዱ ገጠር ላይ ያለው የክርስቲያን ማህበር ራሱ ዩኒቨርሳል ነው።
ለምን? ከቅዱሳን ህብረት እስካለው ድረስ። ከቅዱሳን ጋር ህብረት የሌለው ደግሞ ሲጀመርም ቤተክርስቲያን ተብሎም አይጠራም። ስለዚህ እያንዳንዱ ማህበረሰብ ራሱ ዩኒቨርሳል ነው እየሆነ ያለው። ስለዚህ ወደ ሁለት መከፈል አይችልም። ጀስ እንዳነጋገር ጂኦግራፊካሊ ለመለየት ሆነ እንዳነጋገር ሊያግባባ ይችል ይሆናል። እንዳነጋገር ግን እንደ ማንነት እንደ ቤተክርስቲያን ማንነት ግን በገጠር ያለው ዋላ እኔም ለራሴ ሊሆን ይችላል ከቅዱሳን በሰማይ ካሉ ቅዱሳን ጋር ህብረት ከሌለኝ ቤተክርስቲያን ተብዬም ልጠራ አልችልም። ስለዚህ ማንም ክርስቲያን ማንም ቤተክርስቲያን ሁሉም ህብረት አለው። አንድ ሰው ኢንዲቪጁዋሊ ኤክሌሽያ ተብሎ ይጠራል ብዬ አላምንም። እንደዛ አዶ ነው እንግዲህ ካደታ ሰው ህብረት የለው ማለት ነው። ድሮም ክርስቲያን አይደለም ማለት ነው። ኦኬ ቀለል አድርጌ ልጠይቅህ ግን ቀለል አድርጌ ማለት ነው። ለምሳሌ ሎካል ወይም ደግሞ የሆነ ቦታ ያለች ለምሳሌ የኢትዮጵያ ቤተክርስቲያን ካውንስል ታደርጋለች። ዓለም አቀፍ ካውንስል ነው የምታደርገው ወይስ ሎካል ካውንስል ነው የምታደርገው? ኦኬ ያ ካውንስል የምታደርገው ካውንስል ውሳኔው ሁሉ ውሳኔው ዓለም አቀፋዊ ውሳኔ ነው። መሰረቱ ዓለም አቀፋዊ የሆነ ዶግማ ስለሆነ ማለት ከዶግማ ተነስታ ነው ያንን እንትን መልእክት የምታስተላልፈው ነው ውሳኔ የምትሰጠው። እንደዛ ማለት አንችልም። ግን እሺ ጥያቄን ቆይ ወደዛ ከመግባታችን በፊት የምታደርገው ካውንስል ግን ሎካል ካውንስል ነው ወይስ ኢኩሜኒካል ካውንስል? ኦኬ ሎካል ቢሆንም እያልኩ ነው ያለው። እንደ ቤተክርስቲያን ከሆነ ግን ዩኒቨርሳል ነው። ሎካል ነው የምታደርገው አይደለ ካውንስሏ? አዎ ሎካል ታደርጋለች። ግን እያልኩ ነው ያለሁት እምነቱ የምትወስነው ውሳኔ ሁሉ ግን ዩኒቨርሳል ውሳኔ ነው። ኦኬ እንደዛ ኦኬ እስካሁን የወሰነችው ውሳኔ መወሰንም ያለባት ውሳኔ ዩኒቨርሳሊ የሚስማሙበትን ውሳኔ ነው። ግን ኢንኬዝ ፖለቲካል ኢሹ ሊሆን ይችላል ወይ ደግሞ በሰዎች አስተምህሮ በተሳሳተ አስተምህሮ የተሳሳተ ውሳኔ ከዩኒቨርሳሉ ውጭ ልትወስን ትችላለች? አችልም። ኦኬ ከወሰነች ያቺ የወሰነችው አካል ቤተክርስቲያንም አይደለችም ነው። ቀድሞውኑ አልነበረችም ነው። ኦኬ አሁን እዚህ ጋር ምን መሰለ ቤተክርስቲያን የምንለው ለምን እንደወሰነች ተደርጎ ሀሳቡ ይነሳል። ሲጀመርስ እዚህ ጋር ነገር ለምንድን ነው እንደተፈጠረ አስመስላችሁ የምታቀርቡት? ተፈጥሯል። የሮማን ቸርችን አነሳው ተፈጥሯል። በጣም ጥሩ። አንዴ ላብራራል ናታን አንዴ ቆይ ላውራ። ለምሳሌ ታወራለህ እኔ እስካሁን እየመለስኩላ ታወራለህ። ቆይ ሌላ ሰው አሁን በጣም እንትን ያደርገዋል፣ የተሳሳተ አድርገው ይወስዷል። ለምሳሌ ካልወሰነች አሁን እኛ ወስናለች፣ ለምሳሌ የኢትዮጵያ ወይ ደግሞ እህት ቤተክርስቲያን ላይ ወስነዋል እያለን አይደለም። ግን ቤተክርስቲያን የተባለች ከዚህ በፊት ወስናለች። ወስናለች። ለምሳሌ ይሄ የሮማን ቸርችን አነሳውልህ በቅዱስ ጴጥሮስ መንበር ፋውንደሯ ቅዱስ ጴጥሮስ የሆነው ሮማን ቸርችን አነሳውልህ። ይሄው ዩኒቨርሳል ያልሆነ ውሳኔ ወሰነች። መቼ? ኢን ዘ ካውንስል ኦፍ ካልሲደን። እሱንም ቱ ኔቸር ብላ የማንን አስተምረው? የቤተክርስቲያንን አስተምረው ተቃውማ ማለት ነው። ለዚህም ደግሞ ስኪዝም መጣ። በቃ ተለየች፣ ተቆርጣ ተጣለች ማለት ነው። ከዛ በፊት ግን የሮማ ብቻ ነበረች ያንን ውሳኔ የወሰነችው ወይስ ሌሎችም ነበሩ? የነበሩ አሉ። ግን እኔ አሁን ያወራው ስለ ሮማ ነው። በጣም ጥሩ ችግር የለም። እዚህ ጋር ምንም እንኳን ስለ ሮማ ብታወራም ግን ከሮም በተጨማሪ ያንን ስህተት ውሳኔ እየደገፉ ነበሩ። አንደኛ ኧረ እኔ ስለደገፉት ችግር የለውም ነበሩም በል ተቆርጦ ተጣሉ። በቃ ይኸው ነበሩ፣ ችግር የለውም። ሁለተኛ ያን ካውንስል ሎካል ካውንስል ነበር ወይስ ዓለም አቀፍ ካውንስል ነበር? የሮም ቤተክርስቲያን የሳተችበት ካውንስል ልክ እንደ ሎካል ቸርች ነው እየሳተችው ወይስ በዓለም አቀፍ ጉባኤ ነው እየሳተችው? እኛ ዓለም አቀፍ አድርገን አንቀበለውም። እነሱ ግን ክሌም ያደርጋሉ ዓለም አቀፍ ጉባኤ ነው ብለው፣ ግን እኛ ዓለም አቀፍ አድርገን አንቀበለውም። ዓለም አቀፍ ጉባኤ አይደለም። ኦኬ ስለዚህ የኬልቄዶን ጉባኤ ሎካል ካውንስል ነው ማለት ይቻላል? ለእኛ ሲጀመር ካውንስሉን ሙሉ ነው አናቴማ ያደረግነው። ሲጀመር ኮንደምን ያደረግነው ማለት ነው። ሙሉ ካውንስሉ ነው። አናቴማ አይደረግም። አሁን እኮ ከሎካልና ከዓለም አቀፍ ጋር ምንም የሚያገናኘው ነገር የለም። ሎካል ነበር ወይስ ዩኒቨርሳል ነበር? ካውንስሉ ሎካል ነው። ዩኒቨርሳል ካውንስል እኛ የሌለንበት እኛ የለንም። ማስረጃ እኛ የለንም። እኛ ስትል እነማን? ለምሳሌ ኦሪየንታሎች ነበርን እንጂ ዲዮስቆሮስ የነበረው እዛ አይደለም? እስቲ ከፕሪሴሽን በኋላ ዲዮስቆሮስ የነበረበትን አሳዩ። ፕሪሴሽን ላይ ነው የነበረው። ዲዮስቆሮስ በኬልቄዶን ጉባኤ አልነበረም?
ከፕሪሴሽን ሴሽን አለው የተደረገበት ካልሲደን ዳክት ኦፍ ካልሲደን አንበዋል ወይ ደግሞ የቪሲ ሳሙኤልን ፕሪሴሽን ስንት ሴሽን ነበረው? ይኸውልህ ስንት ሴሽን ወደዛ ርዕሱ እንዳይቀየር የሊዮቶን ሲነበብ እስኪ ቆይ አንዴ ከፕሪሴሽን የሊዮቶን ሲነበብ ናቲ አንዴ ቆይ አዳምጥ። መጽሐፉን ከፍቼ ራሴን አሳይ። አረ መጽሐፉንም ጋር አለ ሐሳቡን ወደ አሁን እንትን እንዳንል አንደኛ ናታኒም ዲዮስቆሮስ አልነበረም ካልክ they can't reject a council that they weren't there for. Pre-session ላይ ነው የነበረው ነው ያልኩት። No, by the way I understand that Chalcedon ጉባኤ and how it doesn't matter but አንደኛ delegations ብዙ ጊዜ ተልኳል. It's not the first time this happened. There's like a huge writing about this. ሁለተኛ ነገር ዲዮስቆሮስ አልነበረም ካል they can't reject a council that they're not there for. ግን አሁን እንትን እያልነው ስለሆነ ሰዓትም እየሄደ ስለሆነ እዚህ ጋር ሰዓት አንዴ ሰላም ለኪ እንደዚህ እና አንዴ አይ ቆይ ካውንስል ስለተነሳ ግዴታ መጣለት ደስ አይለኝም እና ቆይ አንዴ ናታኒ ታወራለህ ብዙ ሰዓት እያወራን ያለውና ታወራለህ ችግር የለውም አንዴ ሀሳባችን እንግለጽና ታላቁ የቤተልሔም ባትጋቢ ደስ ይለኛል ማር ላይ ገብተው ወደ ሌላ ሀሳብ ስለተቀየረ ማለት ነው እኔ አሁን እንደ ቤተክርስቲያን ማለት ነው ክርስቶስ ራስ ያልሆነላት ቤተክርስቲያን ተብላ ትጠራም ናታኒ መደብ እሺ ምንድነው ክርስቶስ ራስ ያልሆነላት ቤተክርስቲያን ተብላ ትጠራም አይደል? ክርስቶስ የቤተክርስቲያን ራስ ነው ሲባል ምን ማለት ነው ትርጉሙ? የቤተክርስቲያን ራስ ነው ማለት ነው። ምንድነው ትርጉሙ? ቤተክርስቲያን አካሉ ናት ማለት ነው። አይ የክርስቶስ የቤተክርስቲያን ራስ አሁን እኮ ቤተክርስቲያን ምንድናት አይደለም የጠየቁ ክርስቶስ የቤተክርስቲያን ራስ ነው ሲባል ምን ማለት ነው ትርጉሙ? እኮ ጥያቄህን አስቀምጠው እስቲ ምንድነው ጥያቄ አልገባኝም። ክርስቶስ የቤተክርስቲያን ራስ ነው ማለት ህይወቷ ነው ማለት ነው። ራስ ያ ኦኬ ራስ ማለት ማሰቢያ ነው አይደል? ራስ አስተዳዳሪ ማሰቢያ ወኪል ኦኬ ወኪል ራስ ማሰቢያ አስተዳዳሪ መሪ ማለት ነው ትርጉሙ ቀጥተኛ ትርጉሙ ወይም ደግሞ ወኪል ማለት ነው። እሺ ኦኬ ስለዚህ ክርስቶስ የቤተክርስቲያን ወኪል ወይ ነው የቤተክርስቲያን ራስ ሆነ መሪዋ ከሆነ ከክርስቶስ ውጪ የሆነ መልእክት የሚያስተላልፉ የቤተክርስቲያኖች አለቃ ሊሆኑ ይችላሉ። ሲኖዶስ ተብሎም ሊጠራ ይችላል። ያ የክርስቶስ ራስነት ነበረው ተብሎ ሊጠራ ይችላል። ምክንያቱም ክርስቶስ የቤተክርስቲያን መሪ ነው። እሱ ብቻ ነው የሚመራት፣ እሱ ብቻ ነው የሚመራት። ስለዚህ ቤተክርስቲያን ሊጠራ ይችላሉ። ያ መልእክት የቤተክርስቲያን መልእክት ነው ተብሎ ሊጠራ ይችላል። ራስ ያልሆነላት ቦታ እሺ በዚሁ አርሜ ልለፍ። እሱ ብቻ ነው የሚመራት የሚል አስተምህሮ የለም። ወደ እውነት ሁሉ ይመራቸዋል ያለ መንፈስ ቅዱስ ነው የሚመራት ሲጀመር ቤተክርስቲያንን ማለት ነው። ስለ ቤተክርስቲያን የተነገረው እሺ ጥያቄ ስጠይቅህ ማን ነው ጥያቄን ስመልስልህ ግን ሰዎች ነንና በኢንዲቪጁዋሊ ፋለብል ነን። ከዛ በኋላ ሎካሊ ወይ ደግሞ የተወሰነ ዩኒቨርሳል ያልሆነ ወይ ደግሞ በምላት ወይ ደግሞ በአንድነት ያልተወሰነ ውሳኔ ሰዎች ነንና ልንሳሳት እንችላለን። በውሳኔያችን በተለያዩ አይነት ምክንያቶች ማለት ነው። ውሳኔያችንን አይጋፋም ማለት ምንድነው የሚባለው? የኛን አንደበት ጨፍልቆ አይናገርም መንፈስ ቅዱስ። ለምሳሌ ሲኖድ ይሳሳታል ስንል ሎካል ሲኖድ ለዛ ነው። ኦኬ ራስ አልሆነለትም ማለት ነው አይደል? ክርስቶስ የተሳሳተው ነው አካል ማን ያለው? ራስ ታዲያ ምን ማለት ነው? ህይወት ማለት ነው። አሁን ለምሳሌ እኔ እውነተኛ የወይን ግንድ ነኝ ሲል አስገኝ ህይወት ነኝ እያለ ነው ማለት ነው። ስለዚህ ሁላችንም ህይወት የሚኖረን ከግንዱ የተነሳ ነው። ግን የራሳችን ውሳኔ ደግሞ አለ። ስለዚህ ሎካሊ የሚወሰኑ ውሳኔዎች የራሳችን ነፃ ፈቃድና አስተሳሰብ የያዙ ይሆናሉ ማለት ነው። ከዛ የመንፈስ ቅዱስ እገዛ ይኖራል። ግን ውሳኔያችንን ደግሞ ሎካሊ የሚወሰኑ ውሳኔዎች ለምሳሌ መንፈስ ቅዱስ አስገድዶ አያስወስነንም። ኦኬ ስለዚህ መንፈስ ቅዱስ የሌለበት ውሳኔ የቤተክርስቲያን ውሳኔ አይባልም አይደል? ሰዎች የራሳቸው ውሳኔ ሊወስኑ ይችላሉ በቤተክርስቲያን ውስጥ ማስረጃ ላሳየኝ። የቤተክርስቲያን ውሳኔ ይባላል። መንፈስ ቅዱስ የሌለበት ውሳኔ የቤተክርስቲያን ውሳኔ ይባላል። ይሳሳታሉ፣ ተሳስተዋል ሊባል ይችላል። ከዛ ሊመለሱ ይችላሉ። አይ ተሳስተዋል አልተሳሳቱም አይደለም የኔ ጥያቄ። መንፈስ ቅዱስ ያልመራው ውሳኔ እዚህ ጋር በደንብ ስማኝ።
መንፈስ ቅዱስ ያልመራው ውሳኔ አንዴ ሰማይና ታኔ መንፈስ ቅዱስ ያልመራው ውሳኔ የቤተክርስቲያን ውሳኔ ተብሎ ሊጠራ ይችላል? የቤተክርስቲያን ውሳኔ ሊባል አይችልም። ስለዚህ በዛ ሰዓት ሲሳሳቱ የቤተክርስቲያን ስህተት አይደለም አይደል? የቤተክርስቲያን ውሳኔ ካልሆነ ወይ ያቺ ቤተክርስቲያን ተሳሳተች ይባላል። የቤተክርስቲያን ውሳኔ አይደለም ብለኛል እኮ አይደል ወንድሜ? አሁን ስህተትና ውሳኔ ባይዘ ዴፊኒሽኑም የተለያየ ነው። ውሳኔው የቤተክርስቲያን አይደለም ስትል ዩኒቨርሳሊ ቤተክርስቲያንን እያልከኝ ነው ማለት ነው አይደል? ነው የዛችን የቤተክርስቲያን አሁን ለኳሊውን ዩኒቨርሳል አሁን ቆይ አሁን በደንብ እቺን ያዘ ወይ ደግሞ አንድ ሀገር ጠርተን ለምሳሌ የኢትዮጵያ ወይ ደግሞ የኤርትራዋ ቤተክርስቲያን ብለን ገረኝ እሱ ወይ እሱን አሁን የኤርትራ የትንተውና እሱ አሁን ከተውኩት አትሳሳተ አንዴ ስማኝ ቆይ የቤተክርስቲያን በለው የውጭም በለው ማን ነው የኢትዮጵያ ወለም የኤርትራን በለው መንፈስ ቅዱስ ያልመራው ወይም ነው መንፈስ ቅዱስ እንዲናገሩ ዘንድ ያላደረገው መንፈስ ቅዱስ ያልወሰነው ውሳኔ ያ ውሳኔ የቤተክርስቲያን ውሳኔ ይባላል ወይ ብዬ ስጠይቅ አይደለም ያልከኝ መሰለኝ። ስለዚህ የቤተክርስቲያን ውሳኔ ካልሆነ ያ ስህተት የቤተክርስቲያን ስህተት ሊሆን አይችልም ማለት ነው። ቆይ ዴፊኒሽናችንን እንትን ማድረግ አለብን። ለምሳሌ ቤተክርስቲያን ስለ ምን ማለት ነው ነው ኢኩሜኒካሊ እያወራን ከሆነ ያለ መንፈስ ቅዱስም ያግዛል፣ መንፈስ ቅዱስም ወደ እውነት ሁሉ ይመራታል። ስለዚህ ጨርሶኑ ልትሳሳት አትችልም። ፐርፌክት ናት ቤተክርስቲያን ማለት ነው። ገባህ አይደለ? ኢንፋሊብል ናት፣ ፐርፌክት ናት፣ የእውነት አምድና መሰረት ናት እያለን እያወራን ነው። ሎካሊ ለሚወሰኑ ውሳኔዎች ለምሳሌ ሲኖድ አለ። ለምሳሌ ሎካሊ ሲኖዶች አሉ አይደለ? እነሱም ፓርት ኦፍ ዘ ቸርች ናቸው አይደለ? እነሱም ቤተክርስቲያን ተብለው የተጠሩበትን አውጥቼ ባይዘይ ላሳይ ይችላል። ሲኖዶቹ ራሱ ማለት ነው። ጥያቄ እሱ አልነበረ። አሁን እኮ ወደ ኋላ እየተመለስን ስለሆነ ነው። ችግር አልመለስም፣ ክሊር አድርጌው ማለፍ ስላለብኝ ነው። እሺ ከዛ እነሱ ሎካል ቸርቾች ግን የሚወስኑት ውሳኔ ግን ኦኬ በምን ትይዩ በምን አስተምህሮ በምን ቤዝ መሆን አለበት? በአፖስቶሊክ ቲቺንግ መሆን አለበት። ከዛ ግን ሊወጡ ይችላሉ። አዎ በምን ፖለቲካል ኢሹ ሊሆን ይችላል። ኦኬ እንደገና ሰዎች ገብተው ሊያሳስቱት ይችላሉ። ያ ማለት ግን መንፈስ ቅዱስ አላገዛቸው ማለት ሳይሆን ሰዎቹ በኢንዲቪጁዋሊ ፋለብል ስለሆኑ የራሳቸውን አመለካከት አስተምሮ ጭነዋል። ቤተክርስቲያኗ ላይ የቷ ሎካል ቸርቿ ላይ ሎካል ቸርቹ ያንን አክሴፕት አድርጋ የምትስት ከሆነ ይሄው ተሳሳተች ይባላል ማለት ነው። አለቀ። ስለዚህ የመጨረሻ ጥያቄ እንጠይቃለን። ይሄው መደምደሚያ ልንገራ እንዴ፣ መደምደሚያ ነው ማስረጃ አይደለም። ማን ነው ማብራሪያ አይደለም። ውሳኔውም የሎካል ውሳኔ ይሆናል፣ ስህተቱም የሎካል ስህተት ይሆናል ማለት ነው። ያ ማለት ገላትያ ያለችው ቤተክርስቲያን ስትሳሳት ቆሮንቶስ ያለችው ቤተክርስቲያን ተሳስታለች ማለት አይደለም። ኦኬ ዩኒቨርሳሊ ከጅምሩ ዩኒቨርሳሊ ልንረዳው የሚገባው ነገር አለ። ካውንስሉ ኮንግሪጌሽኑ ራሱ ቸርች ነው። መረዳት አለብን ማለት ነው። ቀጥለው እሺ የመጨረሻ ጥያቄ አንድ ልጠይቅና የኔም ሐሳብ ገልጻለሁ። እንደ ቤተክርስቲያን እንደ መጽሐፍ ቅዱስ አስተምሮም እንደሆነ ቤተክርስቲያን ትርጉሙ ማለት ነው። አሁን እኔ የመጨረሻ ጥያቄ የምጠይቅህ ለአንተ አጠር አድርገህ እንድትመልስልኝ ሲኖዶስም በለው ምንም በለው ማህበረሰብ ተሰብስቦ ቢሳሳት ቤተክርስቲያን ወግዛ ትለየዋለች አይደል? የተሳሳተውን አካል የቷ ቤተክርስቲያን? የትኛውን ቤተክርስቲያን? ምክንያቱም ቤተክርስቲያን አንዲት ናት ብለናል እኮ። ለምሳሌ የኤርትራዋ ቤተክርስቲያን ብትሳሳት ዩኒቨርሳሏ ቤተክርስቲያን ታወግዛታለች ነው። ልክ ካልሲደን እንዳወገዝ ነው። የትኛው አሁን ለምሳሌ በሎካል ደረጃ አንተ እንደምትለው ማለት ነው የተሳሳቱ አካላት ሊኖሩ ይችላሉ። የራሳቸው ሲኖዶስ ብለው አሁን ለምሳሌ ኢትዮጵያ ውስጥ እንኮ ሲኖዶስ ብለው ራሳቸው ወስነው ጳጳሳት ምናምን ሽቦም ነበር አይደል? የትኛውም እንትን እያልኩ ነው ያለው በደረጃ በዓለም ደረጃ በለው በየትኛውም ደረጃ በለው ማለት ነው ሲሳሳቱ ከቤተክርስቲያን ይለያሉ አይደል? ካላስተካከሉ ያንን ነገር እንትን የማያደርጉ ከሆነ ከእንደምን ይደረጋሉ። ለምሳሌ የኤርትራዋ ቤተክርስቲያን ለምሳሌ በአስተምሮ ደረጃ ብትስት የኤርትራዋ ብትስት ዩኒቨርሳሏ ቸርች ሆሊ ትራዲሽን ሆልድ አርጋ ወይም ደግሞ የእውነት አምድ ስለሆነች አምድና መሰረት ስለሆነች ኮንደምን ታደርጋለች፣ ቆርጣ ትጣላታለች። እሺ ቆርጣ የምትጥልበት ምክንያት ማለት ያ ስህተት የተሳሳተችው ስህተት የቤተክርስቲያን ስህተት ስለሆነ ነው የቤተክርስቲያን ስህተት ስላልሆነ ነው አይወክለኝም እያለች ያለች ወይስ ምንድን ነው? የኢትዮጵያ ቤተክርስቲያን ስህተት ይሆንና ከተቆረጠች በኋላ ግን ቤተክርስቲያን መባሏ ይቀራል ማለት ነው።
ኦኬ። ስለዚህ ቤተክርስቲያን መባሏም የቀረበት ምክንያት በስትሳሳት ጊዜ ቤተክርስቲያን መባሏ የቀረበት ምክንያት ያ ስህተት የቤተክርስቲያን ስህተት ስላልሆነ ነው አይደል? ቤተክርስቲያን መባሏ የቀረበት ምክንያት ስህተቱ የቤተክርስቲያን ስላልሆነ ማለት ትምህርቱ ማለት ነው። ትምህርቱ የቤተክርስቲያን ስላልሆነ ስላስተምሮ እኮ ነው እያወራን ያለ ነው። አስተምሮ የቤተክርስቲያን ስላልሆነ ያ ስትቆረጥ ጊዜ ቤተክርስቲያን ተብለው አይጠራም አይደል? ስትቆረጥ ጊዜ ከዛ ከተቆረጠች በኋላ ወይ ደግሞ ኮንደም ከተደረገች በኋላ ቤተክርስቲያን ተብላ አትጠራም። ያ ኦኬ። ስትሳሳት ከነስህተቷ ስላለች ስትሳሳት ጊዜ ቤተክርስቲያን ተብላ ካልተጠራች ያ ስህተት የቤተክርስቲያን አካል አይደለም አይደል? ስህተቱ የቤተክርስቲያን ስላልሆነ ነው ቤተክርስቲያን ተብላ የማትጠራበት ምክንያት እንጂ ያ ስህተት ራሱ የቤተክርስቲያን ስህተት ተብሎ ቢነገር ኑሮ ተቆርጣም እያለ ራሱ ቤተክርስቲያን ተብላ ትቀጥላለች። ቤተክርስቲያን የምትሳሳት ከተባለች ማለት ነው። ግን እዚህ ጋር ላይ ቤተክርስቲያን ተብላ የማትጠራበት ምክንያት ቤተክርስቲያን ተብላ የማትጠራበት ምክንያት ያ ስህተት የቤተክርስቲያን ስህተት ስላልሆነ የቤተክርስቲያን ስህተት ወግዛ እየሄደችው ያለችው ስህተቱ የቤተክርስቲያን ስህተት ስላልሆነ አይደለ ያወገዘችው አስተምሮ እያልክ አስተካክለው። ያ የተሳሳተችው ስህተት የቤተክርስቲያን አስተምሮ ስላልሆነ ቆይ አንዴ ለምሳሌ በክርስቶስ ባህሪ እንውሰደው፣ ቀለል እናድርገው። የክርስቶስ ባህሪ አንድ ባህሪ እንደሆነ ይሄ የቤተክርስቲያን አስተምሮ ነው አይደል? ይቀበላል አይደል? የቤተክርስቲያን ስለ ዩኒቨርሳሊ የሚታመን አስተምህሮ ነው አይደል? ዩኒቨርሳል የጌታ ቤተክርስቲያን የምታምነው አንድ ባህሪ ብላ ነው አይደል? ቤተክርስቲያን የምታምነው ከዚህ አስተምህሮ ውጪ አንድ ሎካል ቸርች ወይ ደግሞ አንድ ሎካል ኮንግሪጌሽን ሌላ ሁለት ባህሪ ነው ብሎ ቢያምን ኦኬ፣ የቤተክርስቲያን አስተምህሮ ስላልሆነ ኮንደምን ይደረጋል። ስለዚህ ተቆርጦ የሚጣለው ያ ኮንግሪጌሽን ተቆርጦ የሚጣለው ወይ ደግሞ የሚወገዘው የሚወጣው የቤተክርስቲያን ያልሆነን አስተምህሮ ስለያዘ ነው። ስለዚህ ወይ ደግሞ ከቤተክርስቲያን አስተምህሮ አይደለም ስህተት የቤተክርስቲያን ስህተት ቆይ አንዴ የተሳሳተው ከመሳሳቱ በፊት ቤተክርስቲያን ነበር ወይ? ያ ፓርት ኦፍ ዩኒቨርሳል ቸርች ሎካል ቸርች ነበረ። ለምሳሌ የሮማን ቸርች ነበረች አለ። ይሄው ቀላል ነው። በቃ ያለውን ለምን ሂስቶሪካሊ እንደምንክደው አላውቅም። ሂስቶሪካሊ በቃ ግድን የተጻፈ ነው። በቃ ይሄው የሮማን ቸርች ነበረች። ኦኬ የአሲሪያን ቸርች ኦፍ ዘ ኢስት ነበር። ለምሳሌ እነዚህ ቸርቾች የቤተክርስቲያንን አስተምህሮ ጥሰው ወጡ። በቃ ጥሰው ሲወጡ ተቆረጡ። አሁን ይሄው ቸርች ብለን አንጠራቸው። ግን መጀመሪያ ቸርች ነበሩ። አዎ ይሄው ቅዱስ ጴጥሮስ ነው ፋውንደራቸው ራሱ። አሁን ካቶሊክ ሮማን ካቶሊክ ክሌም የምታደርገው አፖስቶሊክ ሰክሴሽንን ወደ ጴጥሮስ ያደርሰኛል ብላ ነው ካውንዳውን የምታደርገው አይደለ? መሄድ ትችላለች። ካውንዳውን አድርጋ ማለት ነው። በሊዮን አድርጋ መሄድ ትችላለች። ካውንዳውን ማድረግ ትችላለች። ክሌም የምታደርገው ለዛ ነው። ሂስቶሪካሊ ስናየው እዚህ ጠቅልለውና እኔ ጠቅልዬ እንትን ሂስቶሪካሊ ስናየው አሁን በጣም እየሄደ ስለሆነ ሰላም ለኪ ትንሽ እንደው በደንብ አሳጥረው ከዛ በኋላ ዲያቆን አብሬ ብጠይቅ ሰላም ለኪ አብሬ ጠቅላይ አንድ 2 ደቂቃ ብቻ ስጡ። አብሬ ቢመልሰው ስለሆነ ጠቅላይ ለውጣ እኔ እሺ ሰላም ለኪ አብሮ ይመልስልኝ ፕሊዝ። ይሄ የሮማን ቸርች ሲቆረጥ ፒተር ነው ጴጥሮስ ነው አይደለም ፋውንደሩ። ስለዚህ ጴጥሮስም የዛ አካል ነው። ጴጥሮስም አብሮ ተቆርጧል ማለት ነው ወይ? በዛው ቢመልስ። ኧረ እንደዛ የሚባል ነገር የለም። ቅድም ስትለን ነበር ፋውንደሩ ጴጥሮስ ነው። ፋውንደሩ ማለት መንበሩ የቅዱስ ጴጥሮስ ፋውንደሩ ጴጥሮስ ነው አይደል? መንበሩ እኛ ደግሞ መንበሩ እንላለን። አሁን ያልከው ጭራሽ የማይገናኝ ነገር ነው። ይኸውልህ ቅዱስ ጴጥሮስ እኮ አፖስትል ነው፣ ሐዋርያ ነው። ይኸውልህ ሐሳባቸውን ሀሳብ ልጨርስና ሌሎችም እንትን እንላለን 2 ደቂቃ ወይም 3 ደቂቃ ብቻ ከዛ ሌሎቻችንም እየደመደምን እንጨርሳለን ማለት ነው። አሁን እንደ ቤተክርስቲያን የሚለው ኮንሴፕቱ ራሱ ስናየው የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደተጻፈው አንተ ጴጥሮስ ትባላለህ፣ በዚህ ዓለት ላይ ቤተክርስቲያንን እሰራታለሁ ነው ያለው ጌታችን ኢየሱስ ክርስቶስ ማለት ነው። እንግዲህ የቤተክርስቲያን ሰሪ ክርስቶስ ብቻ ነው፣ ማንም ሊሰራት አይችልም። ክርስቶስ ደግሞ የሰራት በምን ላይ ነው? አለቱ ላይ ነው የሰራት። አለቱ ሲባል ደግሞ አስተምሮ ነው፣ ሃይማኖቱ ነው፣ ከእግዚአብሔር የተሰጠ መገለጥ ነው። እዛ ላይ እሰራታለሁ ካለ በኋላ ምንድን ነው የሚለው? የሲኦል ደጆች አይችሏትም ነው የሚለው። ምን ማለት ነው? አትሳሳትም፣ አትሰናከልም፣ ወይም ደግሞ ከመስመር አትወጣም፣ ጠላት ዲያብሎስ ድል አይነሳትም ይለናል። አንድ ትርጓሜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንመለከተው ማለት ነው።
ስለዚህ ያቺ ቤተክርስቲያን ምን ላይ ነው የተሰራችው? እውነት ላይ ነው የተሰራችው። እውነተኛ መገለጥ ላይ ነው። ቤተክርስቲያን ምንም ብለን የምንጠራው እችኛው ቤት ብቻ ነው ቤተክርስቲያን ብለን የምንጠራው። ማን የሰራት? ክርስቶስን የሰራት ክርስቶስ ራሱ የሰራት ቤተክርስቲያን አለቱ ላይ። ለዚህም ነው አትሳሳትም የተባለችው። መሰረቷ እውነተኛ አስተምሮ ስለሆነ ነው። ከዚህ መሰረት የተለየች ቤት ወይም ደግሞ በዚህ እውነተኛ መገለጥ ላይ ያልቆመች ያልተሰራች ቤት ብትኖር ሲጠራም ቤተክርስቲያን ተብላ ትጠራል። ሲጠራም ራሱ ቤተክርስቲያን ተብላ ትጠራል። እንዲሁም ደግሞ ክርስቶስ ምን ብለዋል? የቤተክርስቲያን ራስ ነው። ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያንን የሚመራት እሱ ነው። አንድ አይነት አመራር ነው ያላት። አንድ ሊቀ ካህናት አለ። ከዛ ደግሞ ከስር ደግሞ ካህናት አሉ። በነዛ ካህናት ላይ አድሮ ወይም በአባቶች ላይ አድሮ የቤተክርስቲያንን ድምፅ የሚናገረው እርሱ ራሱ ክርስቶስ ነው። አንድ አስተዳደር ነው ያለው። በአንድ ሊቀ ካህናት ብቻ ለምትመራው ቤተክርስቲያን ህብረታችን አንድ ነው። በአንዲት ጥምቀት ተጠምቀናል። ያንን ስጋ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 እስከ 16 ስንመለከተው የተካፈልነው ስጋና ደም አንድ ስጋና ደም ስለሆነ ምንድነው ሁላችን አንድ ነን። መከፋፈል መለያየት የሚባል የለም። እንዲያው በየአካባቢው ኢትዮጵያ ኤርትራ ተብላ ትጠራ እንጂ የተካፈልነው ስጋና ደም አንድ ስጋና ደም ስለሆነ በዚህ ምክንያት አንድ ነን ይላል ቅዱስ ጳውሎስ ማለት አንድ ነን። መሪዋ ደግሞ አንድ ሊቀ ካህናት ክርስቶስ ተብሎ በየትኛውም ደረጃ ስህተት ሲሰራ ያልሆነ አስተምሮ ሲተላለፍ የቤተክርስቲያን አስተምሮ አይደለም። ምክንያቱም የቤተክርስቲያን አስተምሮ ክርስቶስ ራስ የሆነለት ትምህርት ብቻ ነው። ራስ ማለት ማሰቢያ አይደለ? ሐሳባ ሁሉ ክርስቶስ ነው። ቤተክርስቲያን አንዴ ናታንም እያጠቀለሉ የራስ ሐሳብ ነው የገለጸው። ክርስቶስ ራስ ባከንፎት እንዳይሆን ሰላም ለኪም ሰዓት እየሄደ ስለሆነ እያልኩ አይደለም። ምንድነው አስተምህሮ አላወራንም። እሺ ናታን የሚያን ለአንተ እኮ አይደለም እንትን እያደረኩ ያለሁት አሁን ሐሳብ ነው ያስተላልኩ። ሰዓት እያለቀ ስለሆነ ምናልባት በቃ እንትን የመጨረሻውን ሐሳብ ይንገሩንና ባከንፎት እንዳይሆን ነው ዲያቆን። ለዛ ነው አሁን ከሱ ጋር እሳቸው እንደሱ አስቤ አይደለም ዲስካሽን ሳይሆን ሰላም ለኪ በቃ የእሳቸው የተረዱትን እያስተማሩ ስለሆነ you don't have to respond to everything እንደዛማ ካለን ልናድር ነውና እኔ መሄድ ስላለብኝ ግን ሐሳቡን ቶሎ ይጨርሱ ብዙ ሰዓት እንትን። እሺ መልካም። ስለዚህ ምንድነው ቤተክርስቲያን የምንለው የክርስቶስ ራስ የሆነላት ማለት ምንድነው? ማሰቢያ ሁሉ የምታስበው ሐሳብ ሁሉ ክርስቶስ የሆነላት ማለት። መልእክትም ያራሱ በሲኖዶስ ደረጃ መልእክትም የሚያስተላልፈው ውሳኔ የሚሰጠው ራሱ ክርስቶስ ነው። በሰዎች ላይ አድሮ በካህናቱ ላይ አድሮ ማለት ነው። እርሱ ሊቀ ካህናት እነሱ ደግሞ ካህናቱ ነው ማለት። ከዚህ ውጭ የሆነ ተልእኮ የሚፈጽም ከሆነ ከራሱ የተለየ ነው ወይም ከክርስቶስ የተለየ ስለሆነ የቤተክርስቲያን ስህተት አይባልም፣ የግለሰብ ስህተት ነው የሚባለው። ምክንያቱም ያንን መልእክት ያንን ያስተላለፉት ውሳኔ ክርስቶስን ራስ አድርገው ስላላስተላለፉ ወይም ደግሞ በእውነት መንገድ ላይ ወይም ደግሞ በእውነት አለት ላይ ስላልቆሙ የቤተክርስቲያን መልእክትም ተብሎ አይነገርም፣ ስህተትም የቤተክርስቲያን ስህተት ተብሎ አይነገርም። ስህተቱ የግለሰቦች ነው። ምክንያቱም ራስ አልሆነላቸውም። እሱ የራሳቸው ተልእኮ ነው የፈጸሙት በዛ ሰዓት። ስለዚህ ግለሰብ ተሳሳቱ እንላለን፣ ቤተክርስቲያን ግን ተሳሳታች አንልም። ለዛም እኮ ነው ተቆርጦ የሚወጡበት ምክንያት ሲሳሳቱ ጊዜ ከቤተክርስቲያን ተቆርጦ የሚወጡበት ምክንያት ስህተቱ የቤተክርስቲያን አካል ስላልሆነ ነው። አይወኩልኝም፣ ይህ ስህተት የኔ አይደለም እያለች ነው ያለችው። ሲወገዙ ጊዜ ስህተቱ የቤተክርስቲያን ስህተት አይደለም። ቤተክርስቲያን ትሳሳታለች ብሎ መናገር ከወጡ በኋላም እንዲያው ቤተክርስቲያን ተብሎ ይጠራሉ ብሎ እንደማስተላለፍ ነው። ከወጡ በኋላ ቤተክርስቲያን ተብሎ ይነገራሉ ተብሎ እንደማስተላለፍ። ምክንያቱም ያ ስህተት የቤተክርስቲያን ስህተት ተብሎ ስለተቆጠረ ማለት ነው። ግን ከወጡ በኋላ ቤተክርስቲያን ተብሎ የሚጠሩ ካልሆኑ ያ ስህተት የቤተክርስቲያን ስህተት አይደለም። ቤተክርስቲያን ፈጽሞ አትሳሳትም። ለምን? ክርስቶስ ራስ ስለሆነላት። ለዛም ነው የሲኦል ልጆች አይችሏትም አትሳሳትም የተባለችው። አመሰግናለሁ። ጥሩ ነው። ቃለ ሕይወት ያሰማልን። ሰላም ለኪ። እንግዲህ ጳላዲዮስ ቅድምም ያነሱት ሀሳብ ይሄ ነው። አይ ቲንክ ብዙ የሚያከራክረን በተለይ ተርሚኖሎጂ ነው እና ምናልባት ከዚህ በኋላ ያው ሰዓት የሚሄደ ስለሆነ እኔ የሚሄድ ስላለብኝ ዲያቆን ናታኒም በዚህ ሀገር ቋንቋ ምን አለ መሰለ ላይትኒንግ ራውንድ የሚባል ነገር አለ። ላይትኒንግ ራውንድ ማለት አንድ ጥያቄ ጠይቃለሁ ቶሎ መልስ ትሰጠኛለህ ማለት ነው እና 3 ጥያቄዎች አሉኝ ግን ጀስት ስትሬት ፎርወርድ መልስ እንድትሰጠኝ ነው የምፈልገው። ከዛ በኋላ ሌሎችም ቀስቴዎድሮስ ምንም አልተናገሩም፣ አላቲኖን አልተናገርም፣ ታላቁም እንግዲህ ታፍነዋል።
ቄስ ኪሮስም እርግጠኛ ነኝ ሀሳብ ይኖራቸዋል። አንተም ደግሞ የራስህን ደግሞ እንትን የምትለውን ጊዜ ስለምሰጥ ቶሎ ግን ሀሳባችንን እያሳጠርነው እንድንሄድ ዲያቆን ናታኒም ፈቃደኛ ነህ? ላይትኒንግ ራውንድ እኔና አንተ ማለት ነው። 3 ጥያቄ አጭር ጥያቄዎች አለ ዲያቆን ተማም? አዎ እሺ አልኩ። እሺ ፕሊዝ አሁን እንግዲህ ለነዚህ ጥያቄዎች ማብራሪያ ሳይሆን የምፈልገው መልሱን ብቻ ነው እና የምፈልገው ምንድነው yes no or I don't know yes no or I don't know በጽሁፍ መንገድ በአስተምህሮ መንገድ ሎካል ቸርች ሊሳሳት ይችላል፣ ቴንደንሲው አላቸው። ዩኒቨርሳል ግን አይሳሳትም የሚል ከ5ኛው ክፍለ ዘመን በፊት አለ ወይ? I'm not looking for biblical examples as I said ኤክሌሲያ የሚለው ቃልም እዛ ላይ ስላለ ሮሜ ቄልቄዶን ራሱ ማስረጃ ነው እንድትለኝ አይደለም የምፈልገው። በአስተምህሮ መንገድ በጽሁፍ መንገድ ሎካል ቸርች ሊሳሳት ይችላል፣ ዩኒቨርሳል ግን አይሳሳትም የሚል አስተምህሮ በጽሁፍ መንገድ በዚህ መንገድ ከ5ኛው ክፍለ ዘመን በፊት የተጻፈ አለ ወይ? ኤግዛክት ወርድ ፋላሲ አይሆንም። ኤግዛክት ወርድ ፋላሲ አይሆንም። ቃል በቃል ኤግዛክት ወርድ ፋላሲ ይሆናል። ይሄኛው ባይብል ግን በአስተምሮ ደረጃ ማለት ነው። በአስተምሮት ደረጃ ሎካል እንደሚሳሳት ሐሳቡን ማለት ሎካል እንደሚሳሳት ዩኒቨርሳል ግን እንደማይሳሳት outside of the Bible ልበል። I'll make it easier. Outside of the Bible I don't want you to give me case studies. ቄልቄዶን ካልከኝ ይሄ case study ይባላል፣ በዛም መወያየት ይቻላል። I'm looking for አስተምህሮ ወርድ ባይ ወርድ እዚህ ጋር እኮ እንትን አላለም እያልኩ እንትን አይደለም። ሐሳቡ ግን የሚገልጸው ሎካል እንደሚሳሳት ዩኒቨርሳል እንደማይሳሳት outside of the Bible not a case study በጽሁፍ መንገድ አለ ወይ? እና አሁን ትልቁ ችግር እሱ ነው። ዴቪዬ ከባይብል ውጣ አልከኝ እኮ። ከባይብል ለምን እንወጣለን? ባይብሉን ይዤ ልናገራ ነው አይሻልም? that's my question። ጥያቄ ይሄ ነው። 3 ነው ያልኩ yes no or የለም። ምክንያቱም ባይብል ውስጥ አሰምብሊ የሚል ስለሆነ እሱ ብዙ ተከራከርን ዋልንበት እኮ አዳዲስ ሀሳቦች ደግሞ እንድናነሳ ነው። የኔ ጥያቄ ነዋ። ጥያቄን ቀይር ማለት አትችልም። የኔ ጥያቄ ነው። ጥያቄ ቀይር አይደለም እያልኩ ያለው ዲያቆን ናቲ የኔ ጥያቄ እኮ ነው። ጥያቄን አስተካከል ልትለኝ አትችልም። የኔ ጥያቄ ስለሆነ ማለት ማብራሪያ ስትሰጥ እንደዚህ ነው ብለህ ማብራሪያ መስጠት ትችላለህ። የኔ ጥያቄ እስከሆነ ድረስ የፈለኩትን መጠየቅ እችላለሁ። የፈለኩትን መብቴ ነው። ይሄ ጥያቄው ምንም ሚኒንግ የለውም፣ ምንም እኮ በቃ አንደርስታንዲንግ አይሰጥም ማለት መብት አለ። እኔ ግን የምጠይቅህ ምንድነው outside of the Bible outside of the Bible ያልኩበት ምክንያት ለምንድነው ካልከኝ ኤክሌሲያ የሚለው ቃል አከራካሪ ስለሆነ፣ ግን the church fathers ቀበብሎሽ እስከሆነ ድረስ መጽሐፍ ቅዱስ ውስጥ ያለ ካንሰፕት ከሆነ እንደ early church fathers patristic fathers teachings ላይ እናገኘዋለን የሚል እምነት አለኝ። የነ ጳውሎስ የነ ጴጥሮስ ሐሳብ እውነት አሁን እንደምትለው ከሆነ ቀደም እኮ ወንድማችን ምረት እንዳነሳ ነው ማለት ነው። ይሄ ሐሳብ መጽሐፍ ቅዱስ ውስጥ ካለ early church fathers ሲነግሩ ነበር እኮ አለ ስለ ጥምቀትና ስለ ቅዱስ ቁርባን ሲያነሳ። አሁንም እንደዚህ የሚል ሐሳብ ካለ early church fathers ሲመሰክሩት ነበር የሚል እምነት አለኝ እኔ። ስለዚህ simply put እንዳልኩ yes no or የለም ነው። not a case study outside of the Bible and early patristic writings local church ሊሳሳት ይችላል፣ ዩኒቨርሳል ግን አይሳሳትም የሚል ሐሳብ አለ ወይ? ቴንክ ዩ። ጥያቄውን ቀይርልኝ አላልኩም ዴቪ። አይ ቲንክ እንደዛ ከተረዳኝ አላውቅም። ከመጽሐፍ ቅዱስ ውጭ ማለት አትችልም ማለት መጽሐፍ ቅዱስ እንዳትጠቅስ ማለት አትችልም ነው ለመልሴ። ኦኬ ኤግዛክትሊ ያንን ወርድ ተጠቅመዋል ብዬ እስካሁን ያነበብኩት የለም። ኤግዛክትሊ ማለት ነው መጽሐፍ ቅዱስ ካለኝ ግን መጽሐፍ ቅዱስ ለምንድን ነው የማልቀበለው? በትክክል ነው የምቀበለው ሊትራሊ ያንን ነገር ዲፋይን ስላደረገው። ከዛ በፊት ግን አይ ነው ወይም ደግሞ ላይት ራውንድ ስለሆነ እኔ ምን ብዬ ወስደዋለሁ? የለም ጽሁፉ የለም
outside of the Bible የለም ብዬ ወስደዋለሁ ለራሴ ማለት ነው። እንዳልኩ አንተ ስታብራራ እንደፈለክ ልታብራራው ትችላለህ። እኔ ግን ጠያቂው ስለሆንኩ ለራሴ ግን ካንተ ያገኘሁት መልስ ስሰማው ወጣው መሰለኝ። እሺ ለራሴ ግን በጽሁፍ የሚለውን ነው ያገኘሁት። ስልክ እየተደጋገመ ስለገባ ነው ይቅርታ። ወደ ሁለተኛው ጥያቄ ልጠይቅ። ሁለተኛው ጥያቄ ሎካል ቸርች ሊሳሳት ይችላል፣ ቴንደንሲው አለ። ይሳሳታልም አላልክም፣ ግን ቴንደንሲው አለ ብለሃል። ሶ has the potential ሊሳሳት ስለሚችል ሶ እሺ ኢትዮጵያን ኦርቶዶክስ ሲኖዶስ እንደ ኢትዮጵያ ኦርቶዶክስ ልትሳሳት ትችላለች እንበል። ይሄ እንግዲህ ከታላቁ የተበደርኩት ጥያቄ ነው፣ የኔም ጥያቄ አይደለም፣ ግን ኮንቪንስ ስላደረገኝ ነው። 6 አሃት ቤተክርስቲያናት አሉ። የኢትዮጵያ ቤተክርስቲያን ፖቴንሻሉ አላት ለመሳሳት። ኤርትራ፣ ሲሪያ፣ አርሜኒያ፣ ምንድነው ግብፅና ህንድ ቤተክርስቲያን ማለት 6ቱም ኢንዲቪጁዋሊ ሊሳሳቱ ይችላሉ። ኦኬ አንድ አስተምሮት ላይ የኢትዮጵያ ተሳሳተች እንበል፣ ኤርትራም ተሳሳተች እንበል፣ ህንድም ግብፅም አርሜኒያም ሲሪያም ተሳሳቱ እንበል። ከዛ ዩኒቨርሳል ተሳሳተ ማለት ነው ወይ? ሳቶማ በአንድ አስተምሮ ዩኒቨርሳል ቸርች ልትሳሳት አትችልም። ዩኒቨርሳል is made out of the 6 right? ያ እኮ 6ቱም ተሳሳቱ አልከኝ እኮ ይኸው። ያ ግን ኢትዮጵያ ልትሳሳት ትችላለች። ለብቻ ኢንዲቪጁዋል ልትሳሳት ትችላለች። የምትመዘነው በዩኒቨርሳል ቸርች ነው። ኤርትራ ልትሳሳት ትችላለች። ያ ኢትዮጵያን ኢንክሉድ ያደረገችው ዩኒቨርሳል ቸርች ትመዝናታለች። ኦኬ ኢትዮጵያውና ኤርትራ ሊሳሳቱ ይችላሉ። ያ ሁለት ሆኖ ሊሳሳቱ ይችላሉ። ግብፅ ልትሳሳት ትችላለች። እሺ ኢትዮጵያ ኤርትራና ግብፅ ሊሳሳቱ ይችላሉ። በአስተምሮ ደረጃ ይሳሳታሉ ብዬ አላምንም። አንድ ላይ በአስተምሮ ደረጃ ይሳሳታሉ ብዬ አላምንም። ኦኬ help me understand. so ኢትዮጵያና ኤርትራ ሊሳሳቱ ይችላሉ ብለናል እኮ። ያ በአስተምሮ ደረጃ ልትስት ትችላለች አንድ ቤተክርስቲያን፣ አንድ ሎካል ቸርች ነው። ኦኬ ሶ የኢትዮጵያ ቤተክርስቲያን ልትሳሳት ትችላለች ብለናል። በወጥነት ሊሳሳቱ አይችሉም። አልገባኝም። ሜቢ ማጆሪቲ ነው ሜቢ ዲከን እያየ ነው። ለምሳሌ ሁሉም ሊሳሳቱ አይችሉም። ኖሮ አሳ ኢንዲቪዥዋል ሊሳሳቱ ይችላል። ኦኬ 1 ችግር የለም። 2ም ኮምፕሮማይዝ እናደርጋለን። 3 ሲሆን ምናልባት 3 ለምሳሌ ለሀፍ ቢከፈሉ ኤግዛክትሊ እሱ ነው አልገባኝ። ኤክስፕሌን ብታደርግልኝ እንዲያውቀው። እሺ አሁን በአስተምህሮ ደረጃ ሆልድ አድርገን ይዘን የመጣነው ትምህርት አለ አይደል? ከዛ በኋላ ወደ ስህተት የሚወስደው የሆነ ኬዝ ይኖራል። ለምሳሌ ፖለቲካል ኢሹ እንበል። ለምሳሌ እንችላለን ሰው ፖለቲካል ኢሹ ለምሳሌ አንድ ሎካል ቸርች ውስጥ ሊከሰት ይችላል። ሰው ያቺ ቸርች ልትስት ትችላለች። ኦኬ that's what I'm saying. ስለዚህ ኢትዮጵያ አስተምሮቷ ልትሳሳት ትችላለች። ቲቺንግ አይደለ? ያ ልትሳሳት ስህተት ሊገባባት ይችላል እዛች ቤተክርስቲያን ውስጥ ኢትዮጵያ ውስጥ። እሺ ኤርትራንም at the same time something locally happens እና ፖለቲካል ኢንፍሉዌንስ ኖሮ አስተምሮ ኢትዮጵያ and ኤርትራ at the same time ሊሳሳቱ ይችላሉ። እሱን I don't know. Why not? I'm just having a hard time, like logically I don't understand why ኢትዮጵያ የምትሳሳት ከሆነ የማይሆንበት ምክንያት አሁን ለምሳሌ እንዲህ በተከታታይ አይ ነው ምን ልትለኝ እንደገባኝ ማለት ነው። each individual local church ፋለብል ናቸው ካልን አልከኝ። ኦኬ እያንዳንዱ at the same time ስህተት ሁሉም ጋር ሊገባባቸው ይችላል ወይ ነው አይደል? Just no, that's not my question is very simple. ኢትዮጵያ ከተሳሳተች at the same time ኤርትራ ልትሳሳት ትችላለች ወይ? I don't know ብለሃል። እንደመልስ እኔ ተለታይሞ አይደለም ዴቭ። ቆይ እኔ ኢትዮጵያ ልትሳሳት ትችላለች እንጂ ኢትዮጵያና ኤርትራ at the same time ሊሳሳቱ ይችላሉ አይደለም አርጊው ያረኩ። I know that's what you're saying. That's my question. የኔ ጥያቄ እኔ አርጊው ያረኩ እኔ እሱን አላውቅም። አሁን ለምሳሌ at the same time ኤርትሮች ይሳሳታሉ ብዬ አላምንም። እኔ ነው I'll take your answer ምክንያቱም like I said lightning round ነውና I'll take your answer አላውቅም ብልሃል። that's more than enough of an answer for me.
የሶስተኛው ጥያቄ ምክንያቱም መደጋገም ብዙ ነገር ኦልሬዲ አንስተናልና እንደው መደጋገም እንዳይሆን ብዬ ነው። መልስን እቀበለዋለሁ፣ ምንም ችግር የለውም። I'm not going to push you back። የሶስተኛውና የመጨረሻው ጥያቄ ኤክሌሲያ የሚለው አሰምብሊ እንደሆነ ሁላችንም ተስማምተናል። ያልተስማማ ነው ምንድነው? ያቺ አሴምብሊ የምትለዋን ቤተክርስቲያን ብለን ዲፋይን አድርገነው ዛሬ 21st ሴንቸሪ ላይ ማምጣቱን እኛ ዲስአግሪ አድርገናል። አንተ ግን አሰምብሊ የሚለው ቸርች ነው የሚለውንም ዴፊኒሽን ወስደሃል። የኔ ጥያቄ ለአንተ ምንድነው? ቸርች የሚለው ዛሬ አንደርስታንዲንግ ሰውን ወደ ሌላ የሚያስኬድ ከሆነ why not use the language አሴምብሊ ይሳሳታል የሚለውን ላንጉጅ ለምን አንጠቀምም? why the need to say local church ትሳሳታለች? አሴምብሊዎች ይሳሳታሉ ወይ? ሰዎች ይሳሳታሉ ወይ? ሁላችንም ተስማምተናል ዛሬ በዚህ። አረ የለም አንዴ የሆነ ልጅ ሰንዴ ስኩል ማስተምሮ ነበረ ቀሳውስት ይሳሳታሉ ወይ ብሎ የጠየቀኝ ሁልጊዜ ትዝ ይለኛል። እና እንደዚህ የምናስብ ሰዎች አይደለንም እዚህ ያለ ነው ማለት ነው። እና ሰዎች እንደሚሳሳቱ ኢንዲቪጁዋልስ እንደሚሳሳቱ ኢቨን ፒፕል ቱጌዘር እንደሚሳሳቱ ሁላችንም አምነናል። የኔ ጥያቄ ላንተ why the need to say ምክንያቱም በዚህ አግሪ ያደርገናል ማንም ሰው የሚከራከረ አለ ብዬ አላምንም። why the need to say the church the local church is wrong በተለይ ህዝቡን የሆነ እንትን የሚያደርግበት ከሆነ this is my last question። ለምን አሴምብሊ እንላቸውም? ለምን ቸርች እንላቸዋለን ነው? ለምን ቸርች ይሳሳታል እንላለን? ለምን አሴምብል ይሳሳታል ለምን አንልም ነው? ያ ዴፊኒሽኑ አንድ ስለሆነ ቸርች ዴፊኒሽኑ ኤክሌሲያ ዴፊኒሽኑ ቆይ ዌት ልመልስልህ። ለምሳሌ ለገላትያን ቤተክርስቲያን ሲጽፍላቸው ገላትያን ቤተክርስቲያን ኦኬ ቢሾፕ አላቸው፣ ከዛ በኋላ ምዕመኑ አለ። በቃ እነዚህ ናቸው። አሁን ቤተክርስቲያን ብለን የምንጠራው ከዚህ የተለየ አይደለም። የመጀመሪያው ዴፊኒሽን ላይ ማለት ነው። ኦኬ ስለ ህንጻ ቤተክርስቲያን እያወራን ስላልሆነ ማለት ነው ይመስለኛል። የቤተክርስቲያን ትርጉም ለህንጻ ቤተክርስቲያንና ለህብረቱ ስለ ጉባኤው እያወራን ስለሆነ፣ ስለዚህ ሐዋርያው ቅዱስ ጳውሎስ ምዕመኑን ቢሾፑን እዛ ጋር ያለውን ኮንግሪጌሽን ቤተክርስቲያን ብሎ ጠራው። ይሄው አሁን እኛም ቤተክርስቲያን ብለን እንጠራዋለን። በግሪኩ ምን ማለት ነው? ሐዋርያው ቅዱስ ጳውሎስ ኤክሌሲያ አለው፣ እኛም ኤክሌሲያ ብለን እንጠራዋለን። ኤክሌሲያ ዴፊኒሽኑ ምንድነው? አሴምብሊ የተጠሩት ቤተክርስቲያን ኮንግሪጌሽኑን እንደዛ ብለን ስለምንጠራው ይህንን መልስ ወን ላስት ታይም እጠይቃለሁ። የሰጠኝን እንደ መልስ አድርጌ ቆጥረዋለሁ። ማይ ቲንግ ኢዝ ኤክሌሲያ ማለት አሰምብሊ ከሆነ ሁላችንንም የሚያስማማን ቃል አሰምብሊው ሰዎች ይሳሳታሉ የሚለው ዴፊኒሽን ጳላዲዮስ ቅድም የጠየቀው ጥያቄ ማለት ነው። ይሄ የሚያስማማን ቃል እያለ why the need to shift to a different word የማያስማማን I'm just trying to understand. That's why. መጨረሻው መልስ የምትሰጠኝን እንደ መልስ አድርጌ እንትን እቀበለዋለሁ። I'm not gonna do a follow up. Okay, ስለዚህ አሴምብሊ እሺ ኦኬ ልመልስ። ለምሳሌ true believers የኮንግሪጌሽኑን አሴምብሊ ብለን የምንጠራው ከሆነ ወይም ደግሞ የሰዎቹን ህብረት ኦኬ የሰዎቹን ህብረት አሴምብሊ ብለን የምንጠራውና በዚህ ተርም እንስማማ ከሆነ እና የማንስማማበት ቸርች ብለን የምንጠራው ቸርች ብለን ስንጠቀም የማንስማማ ከሆነ ለምን እንጠቀማለን ነው ቸርች የሚለውና ያልተስማማ ሰው ባይ ዘ ዌይ ሪጀክት ማድረግ ይችላል ቃሉን። ስቲል ግን ያንን አሴምብሊ ቸርች ብለን ስለምንጠራው በዛ መንገድ መቀጠል እንችላለን። ሰው ቃሉ ግልጽና ግልጽ ስለሆነ ለምሳሌ መጽሐፍ ቅዱስ በእንግሊዝኛ ሲተረጎም ኤክሌሲያ ወይ ደግሞ ያንን አሴምብሊ ምን አለው? ቸርች አለው። ለምሳሌ ማለት ነው ትርጉም ቤተክርስቲያን ያንን አሴምብሊ ምን ብላ ትጠራዋለች? ቸርች ብላ ትጠራዋለች ቤተክርስቲያን። ለምሳሌ ራሱ ሐዋርያ ሥራ ላይ ቤተክርስቲያንን ጠብቁ ሲል አሴምብሊን እያለ ነው ማለት ነው። ኦኬ ህብረቱን ኮንግሪጌሽኑን ጠብቁ እያለ ስለሆነ ምንም የዴፊኒሽን ጉዳይ ላይ አልስማማም ያለ እንግዲህ ራሱን መያዝ ይችላል። ግን ስቲል ዴፊኒሽኑ ሮንግ ወይም ደግሞ ስተት አይደለም ነው። ኦኬ ስተት የተሳሳተ ትርጉም አይደለም። እሺ ካናይድ አንድ ጥያቄ እዚህኛው ጥያቄ ነው ትንሽ ነች አንድ ጥያቄ ነች ጥሩ ስለሚሆንልኝ ሜይ ቢ አንድ ዴፊኒሽን ነው ስለተባለ ጥሩ። ለምሳሌ ፓርላሜንታሪ አሴምብሊ ይባላል አይደል እንጂ ፓርላሜንት ቸርች አንልም። ያ አሁን ናታኔ ምክንያቱም ኦልሬዲ አርሊ የነበረው ዴፊኒሽን እና አሁን ያለው ዴፊኒሽን አይደንቲካል ነው ብለን ካሰብን አሴምብሊ አሁን ለምሳሌ በቸርች የምንቀይረው ከሆነ ለፓርላሜንታሪ አንጠቀመው ማለት ናቲ አሁን እያወራን ያለ ነው ሲጀመር ስለ ክርስቶስ ቤተክርስቲያን ነው። ለምሳሌ ፕሮቴስታንቶች ለምሳሌ
እያወራን ያለነው እንደሆነ ግን አሁን እያወራን ያለነው እሱን ሊገልጽልን የሚችል ኮንሰፕቱን ሊሸከም የሚችል ቃል በሰዓቱ ዩዜጅ በነበረው በዛ ታይም ዩዜጁ ኤክስፕሬሲቭ ጥሩ ነበረ፣ ግን ዴቨሎፕ ስላደረገ በዚህ ታይም ሊሸከመው ኮንሰፕቱን አይችልም። ሶ ዊ ሹድ ሃቭ ቼንጅ ነው እየተነገረ ያለው። ስለዚህ በዚህ ታይም ሞር ኤክስፕሬሲቭ ልናደርግ በምንችልበት ወርድ እንጠቀም ነው። ሶ አሁን በዚህ ሰዓት እያወራን ያለው ስለ አንድ ሀሳብ እንደሆነ ስለ ኮንሰፕቱ ተስማምተናል። ያን ኮንሰፕት ግን ኤክስፕሬስ እያደረግንበት ያለው ወርድ ልክ አይደለም ወይም ደግሞ ኢስ ብሮድ ነው እያልን ያለ ነው እና ከዛ አንጻር ይመስለኛል አይደንቲካል ከሆነ ቢኮዝ አሁን አይደንቲካል የማይሆንበትን ኤግዛምፕል ስለምሰጥ ነው። አሁን ለምሳሌ አሰምብሊ ኢቭን ለፓርላመንት ይሆናል፣ ኮንግሬጌሽን የሰዎች ውክልና ኢቭን ሊሆን ይችላል። ኦልዌይስ አይደንቲካል ብቻ ሳይሆን ኢቭን አይደለም ላይክ የሚያስማማን ዩኒቨርሳልም አይደለም። በነገራችን ላይ ስምምነቱ ዴፊኒሽኑ አይ ቲንክ ስምምነት አለ ስላልክ ብዬ ነው። ሜቢ ስህተት ከሆነ አላውቅም። ምክንያቱም አሁን በዚህ ታይም አሰምብሊንም ኮንግሬጌሽንም ከቸርች በተለየ በጣም ፋር በሆነ መንገድ ልንተረጉመው እንችላለን። ቸርች ግን ኦልዌይዝ ዘ ሴም ነው ፎር ሴንቸሪ ናው። ሶ አሁን የአሰምብሊና ኮንግሬጌሽን አሁን ዴቨሎፕ ስላደረገ ቋንቋ ያድጋል፣ ይቀየራል። ሶ አፕላይ በሚደረግበት መንገድ ወይም እንቀይረዋለን ማለት ነው። ዛስ ዋይ ዲከን ዳዊት እየጠየቀ ያለው አሁን ባለው ኮንሰፕት ለምን አፕላይ እናደርገውም ነው እና አይደንቲካል ነው ያልክበት ፖይንት ከዚህ ኤግዛምፕል ጋር ይሄዳል ወይ ጥያቄ ነው። ቴንኪው የፈለግከውን ማለት ይቻላል። እዚሁ ሚዩት ሳታረገው ቆይ፣ ለምሳሌ ህብረቱ ቤተክርስቲያን ተብሎ ይጠራል አይጠራም? ሰዎቹ የአማኞች ህብረት ቤተክርስቲያን ተብሎ ይጠራል አይጠራም? የሆነ ቦታ ያሉ እንደ በማት ስላስረዳ በምን ላስረዳ? ላይክ ቸርች አሰምብሊም ኮንግሬጌሽን ኦልዌይስ መሆን ይችላል። አሰምብሊ ኮንግሬጌሽን ኢዝ ኦልዌይስ መሆን አይችልም ነው። ቫይስ ቨርሳ አይሆንም። እኔ እኮ ቫይስ ቨርስ ይሆናል አላልኩም። አሁን ለምሳሌ የፓርላሜንታል አሴምብሊ ቸርች መሆን ይችላል አላልኩም። እኔ ሲጀመር ማለት ነው እያወራ ያለሁት ተርሙን እንትን አዲስ ዲስካሽን እንዳይሆን በጣም ይቅርታ እንዳልኩት አንድ ደቂቃ ትሰጠኝ ዴቪ? ይቅርታ በጣም በእውነት እሰጥሃለሁ፣ ግን ወደ ዲስካሽን ሳይሆን መጨረሻ ሀሳቡንም እንትን እንድትል የሰማሁት ቃል ቅድም ሲብራራ አይደንቲካል ነው ሴም ነው ስምምነት አለ የሚል ነገር ስለሰማሁ ነው። ሜቢ ዲያቆን እድል እሰጥሃለሁ፣ በእውነት እድል እሰጥሃለሁ። ምንድነው ሰዓትም እየሄደ ስለሆነ ነው። አንድ መናገር የምፈልገው ነገር ከመውጣታችን በፊት እንደዚህ አይነት ዲስከሽኖች ማድረግ ብንችል የሚል ሀሳብ ስላለኝ ነው። እንዲህ አይነት ዲስከሽኖች ማድረግ ብንችል፣ መወያየት ብንችል፣ ቀረብ ብለን ያለንን አንደርስታንዲንግ ብናደርግ፣ ከዚህ ጋር ተያይዞ ደግሞ የቲክቶክ መንፈስ ትንሽ ቀዝቀዝ ብናደርገው ፐርሰናል ፊሊንግ ሳይሆን ያሉትን ነገር ዲስከስ ብናደርግ መልካም ይመስለኛል ለማለት ነው። ከዚህ በኋላ ማድረግ የምፈልገው ምንድን ነው? ዲያቆን ናታኒም የመጨረሻ ሀሳብህን ትሰጣለህ። የመጨረሻ ሀሳብህን ማንም ሰው ኢንተረፕት እንዲያደርገው አልፈልግም። ከዛ በኋላ እዚህም ያላችሁ ወንድሞች አባቶች የመጨረሻ ሀሳባችሁን ትሰጣላችሁ። ፕሊዝ 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 ግን ሚኒማይዝ ታይም በጣም እኔም እንትን ማድረግ ስላለብኝ ነው። ስለዚህ ዲያቆን ናታንም የመጨረሻን ሀሳብ ማንም ኢንተረፕት ሳያደርግ ሀሳብን ሼር አድርገን። እሺ ሀሳቤን ሼር አድርጋለሁ። ከዛ በፊት ግን ጥያቄ ልጠይቅህ፣ በቃ ረጅም እንዳይሆን ማለት ነው። እችላለሁ? እንደው ሎንግ ዲስከሽን እንዳይሆን ሰዓት እየሄደ ስለሆነ እሺ ላይኒንግ ልክ እንደጠየከኝ ነው የምጠይቅ ማለት ነው። ለምሳሌ አንዷ ከእህት ቤተክርስቲያን አንዷን ማለት ነው ወይ ኮፕቲክ ወይ የኤርትራንም መውሰድ ትችላለህ። እሱ ለምሳሌ ችግር የለውም። የኢትዮጵያንም ማለት ትችላለህ። እሺ የኢትዮጵያ ልበል። የኢትዮጵያ ቤተክርስቲያን ከገላትያ ቤተክርስቲያን ልዩነቷ ምንድን ነው? አላት ላይክ ትንሽ ብቻ አይደለም። እንደው ትምህርት ስለሚያስፈልግ ነው። ባይ ዘ ወይ አሁን ዛሬ ላይ ቸርች ስንለው አንደኛ ሲኖዶስ ራሱን የቻለ ሲኖዶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላት። ራሷ የምትወስን ፔትሪያርክ አላት። ሊትርጂካል ሳክሪፋይስስ ያላት፣ ቅዳሴ የሚካሄድባት። ገላትያ ላይ አሰምብሊ የሚለው ግን ሰዎቹ ተሰብስበው ነው። የራሳቸው ፔትሪያርክ የላቸውም። የራሳቸው ሊትርጂ ሰርቪስስ የላቸውም። እንደ ዛሬው አይደለም ማለት ነው። ኤኒ ታይም ደግሞ ገላትያ ውስጥ
ኢቨን ሳክራሜንታል ሰርቪስ ሳያደርጉ ሲሰባሰቡ ያ ኮንግሪጌሽን ኤክሌሲያ ይባል ነበረ። according to you that would have been called a church. A lot. The difference is a lot. ዛሬ እዚህ ቁጭ ብዬ ቤተክርስቲያን ልለው አልችልም ከሰው ጋር ገናኝ ማለት ነው። structurally very 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 different ናቸው። this is my the whole point ማለት ነው። አሁን ውስጥ አሁን እሺ ሐዋርያት ሥራ ምዕራፍ 14 ላይ በየሀገሩ እየሄዱ ቤተክርስቲያን ያንጹ ነበር አይደለ? ይተክሉ ነበር። assemblies assemblies ልክ ግን ሐዋርያት 14 ላይ እንደሚናገረው የራሳቸውን ጳጳስ ሾመውላቸው ምናምን ነው የሚመጡት አይደለ? ወንድም ናቲ ምን መሰለህ፣ እኛ ፕሮቴስታንት አይደለንም አይደለ? ከመጽሐፍ ቅዱስ በኋላ early church fathers መጥተው they're given the authority to give us a depth understanding of what the Bible says. በዚህ ምክንያት ስርዓተ ቤተክርስቲያን እያደገ ሄዷል ማለት ነው። you understand what I'm saying? ስለዚህ መጽሐፍ ቅዱስ ላይ ያለውን እዛ ጋር ስታክ ማድረግ አንችልም። the Bible understand የምናደርገው through the vision of the tradition እያልን ነው። ስለዚህ early church fathers ካለ completely like ያለውን ነገር through the tradition in the weight of the church ነው ማየት ያለብን እንጂ እዛ ሐዋርያ ሥራ ላይ ሄደን ፖዝ ማድረግ የለብንም። it continues መንፈስ ቅዱስ ይቀጥላል፣ ያው ነው። ስለዚህ እዛ ቆማንልም ነው። የኔ ጥያቄ እሱ አላገኘኸውም። የኔ ጥያቄ ለምሳሌ ባጭር ላድርገው። ለምሳሌ የኢትዮጵያ ቤተክርስቲያንና የገላትያ ቤተክርስቲያን ሁለቱም ቅዳሴ ነበራቸው። Not the way that we understand ቅዳሴ again ገላትያ ሰዎች just the fact that they come together ጸልየው ቢሄዱ ይሄ ኤክሌሲያ ይባል ነበረ እኮ አልኩ። ዛሬ ኦኬ ስለዚህ ቅዱስ ቁርባን አይካፈሉም ነበር በቤተክርስቲያን ደረጃ? No, I don't think you heard me. There are assemblies which they ቅዱስ ቁርባን የተካፈሉበት ጊዜ ነበረ, but not all assemblies partook necessarily the Holy Communion to be called an assembly. Okay? Not all of them necessarily took Holy Communion in order to be called an assembly. Assembly የተባለው just pure አማኝ ከሆኑ እስከ ተቀላቀሉ ድረስ ቃሉ ኤክሌሲያ የሚለውን ቃል ነው ብለው እነዚህን ምን ይላቸዋል? ኤክሌሲያ ይላቸዋል። እዛ ኤክሌሲያ ላይ did they break bread? Yes, some of them did, but the word ecclesia was not being invoked simply because they were breaking bread. That was not a standard to be called ecclesia. በቅዱስ ቁርባን ግን ሁላችንም አንድ የሆንበት በስጋውን ስለምንካፈል ነው ይላል። አሁን በጣም ከርዕሳችን እየወጣን ስለሆነ አሁን እያልከኝ ያለኸው ምንድነው? ባጭሩ ቅዱስ ቁርባን ላይክ ቅዱስ ቁርባን ራሱ ምስጢር እንደው ባይካፈሉ ባይዘይ ላይክ ቤተክርስቲያን ናቸው። ኢቭን ምንም ልዩነት የላቸውም ከኛ ጋር ማለት ነው። ወይት በቃ አሁን ስለሆነ እኔ ማጠቃለያውን እየሰጠን ብንወጣ ዳዊት ሰዓት ለመቆጠብ አሁን ወደ ሁለት ደቂቃ ብቻ ሰጠን። ሁለት ደቂቃ ብቻ ይሰጥና በቃ እሺ አሁን የገላትያ ቤተክርስቲያንና የኢትዮጵያ ቤተክርስቲያን ልዩነት አላት። በአስተዳደር ጉዳይ ምናምን ሜቢ ልዩነት ይኖራል፣ ግን አሴ ቤተክርስቲያን አሴ ቸርች ግን ምንም ልዩነት የላትም። በሐዋርያ ቅዱስ ጳውሎስ ጽሑፎች ውስጥ እንደምንመለከተው ሁሉም ምስጢር እንደሚካፈሉ ነው። ያለ ምስጢር ደግሞ ቤተክርስቲያን ተብላ ልትጠራም ስለማትችል ማለት ነው። ቤተክርስቲያን ብሏታል። አዎ ቤተክርስቲያን ብሏታል። አሴምብሊ ባይ ዘ ዌይ ዴፊኒሽኑ የኤክሌሲያ ዴፊኒሽን ነው። አሴምብሊ ኦኬ። ኤክሌሲያ ዴፊኒሽኑ አንደኛው አሴምብሊ ስለሆነ ነው። እሱን እየተጠቀምን ያለ ነው ማለት ነው። እሱ ሊሆን ይችላል ነው ሲምፕሊ አሴምብሊ የሚሉት ትርጉሞች አሉት ባይ ዘ ዌይ ኤክሌሲያ የሚለው ማለት ነው። የገላትያ ግን ቤተክርስቲያን ናት። አዎ ቤተክርስቲያን ናት። የጌታ ቤተክርስቲያን ናት ባይ ዘ ዌይ ማለት ነው። የጌታ ቤተክርስቲያን ናት። የተወሰኑ ሰዎች ቁርባንን ተካፍለው የተወሰኑ ሰዎች የማይቀርቡ ሆነው ወይ ደግሞ ከቁርባን የራቁ ሆነው አይደለም። የቆሮንቶስን ማየት እንችላለን። ሁሉም ምስጢር ላይ ተጉ ነበር። ይሄ ሐዋርያ ሥራ ጀምሮ የተጻፈ ስለሆነ ማለት ነው። ስለዚህ በቤተክርስቲያን ደረጃ ይሄው እንደኛ ቤተክርስቲያን ናት። እንደ ኢትዮጵያ ኦርቶዶክስ ማለት ነው። እንደ ግብጽ ኦርቶዶክስ፣ እንደ ኤርትራ ኦርቶዶክስ ቤተክርስቲያን ናት። በቃ በቤተክርስቲያን ደረጃ የሆኑ ብቻ ዝም ብለው ብቻ ሁለት ሶስት ሆነው ዝም ብለው ብቻ የተጠሩ የማይቆርቡ ምስጢር የማይፈጸምባት አይደለም። እሱን የምናውቀው ሐዋርያት ሥራ ምዕራፍ 14 ላይ ሐዋርያት በሄዱበት ቦታ ደቀ መዝሙር ሲያደርጉ ሽማግሌ የሹሙላቸው ነው የሚመጡት። ባይዘዌ ለምስጢር ነው። ባይዘዌ ሽማግሌ ማለት ኤልደርስ ወይ ደግሞ ጳጳሳት የሚሾምላቸው በየቦታው እየተሄደ ለምስጢራት አድሚኒስትር እንዲደረጉ ነው።
ኦኬ ያለ ምስጢራት ቤተክርስቲያን ተብለው ስለማይጠሩ ያለ ምስጢር ቤተክርስቲያን ስለሌለች ማለት ነው። ያ ማለት ህልውናዋ የሚቀጥለው ልክ ኢግናሺየስ እንዳለው ህልውናዋ የሚቀጥለው ምስጢራትን እስከፈጸመች ድረስ ስለሆነ ማለት ነው። ስለዚህ ገላትያ ቤተክርስቲያን ናት። ከዛን ዋንስ አፖን ታይም ወደ ተለየ ወንጌል ሄደች፣ ተመለሽ ብሎ መልእክትን ሲጽፍላት እናያለን በገላትያን ማለት ነው። ስለዚህ ማየት ያለብን ከምን አንጻር ነው? ከቤተክርስቲያን አንጻር ነው። ስለዚህ ልዩነት የሚኖራት የገላትያ ቤተክርስቲያን ከኛ ቤተክርስቲያን ጋር በአስተዳደር ሊሆን ይችላል። አሁን ምናልባት ሰፍቶ የአድሚኒስትሬተሩ ጉዳይ ምናምን እንደዚህ ይሄ ብዙ ነሰሰር ላይ አይደለም፣ እዛ ላይ አይደለም ጉዳይ ማለት ነው። ዞሮ የቤተክርስቲያን ዴፊኒሽን ከመጀመሪያው ክርስቲያኖች ጀምሮ ያለውን ዴፊኒሽን ልንገራችሁ። 2 ዴፊኒሽን አለ። ይኸው እኛ ሆልድ ያደረግነው ቤተክርስቲያን አሁን እኛን የምታስተምረን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ታስተምረናለች? አንደኛው ቤተክርስቲያን ስለ የክርስቲያኖችን ህብረት ነው ብላ ታስተምረናለች። ለምሳሌ ማለት ነው ባይ ዘ ዌይ የቅድስት ሥላሴ የመማሪያ መጽሐፍ ይኸው እኔ ያስተማረችን ቤተክርስቲያን ላይ ለምሳሌ የተሰሎንቄን ጠርታ ይሄው ኤክሌሲያ ቤተክርስቲያን ማለት ሐዋርያው ቅዱስ ጳውሎስ ልክ እንደዚህ እንደተጠቀማት የክርስቲያኖች ህብረት ነው ብላ አስተምራኛለች። ለምሳሌ ማለት ነው። አንደኛው ደግሞ ዘ ሳክረድ ፕሌስ ነው ብላ ደግሞ ቤተክርስቲያን ያስተምራኛለች። ያ ማለት ምስጢራት የሚፈጸሙበትን ቤተክርስቲያን ብለን ህንፃ ቤተክርስቲያኑን እንጠራዋለን ማለት ነው። ያንን በደንብ ልብ ማለት ያስፈልገናል ማለት ነው። ስለዚህ ኮንግሪጌሽን ከመሆኑ አንጻር ነው የቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካስተማረችው የኤክሌሲያን ትርጉም ልንገራችሁና ማን ያስተማረችው አልኳችሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ያስተማረችኝ የኤክሌሲያን ትርጉም ልንገራችሁ። ሁለቱን ትርጉም አንደኛው the Lord's body or the congregation of believers ነው። አንደኛው ደግሞ the Lord's or the consecrated building house ነው። በቃ ከዚህ ዴፊኒሽን ሁላችንም መውጣት የለብንም ማለት ነው። የቤተክርስቲያን ሴንሳችንም ትምህርታችንም ይህ ነው ማለት ነው። ስለዚህ የሆነ ኮንግሪጌሽን 2ም 3ም ሆነው የተሰባሰቡበት ቤተክርስቲያን ተብሎ ይጠራል። አዎ ይሄ ከመጽሐፍ ቅዱስ ውጭ መውጣት ስለማንችል እያንዳንዱ ቸርች ፋዘር ኤግዛክትሊ ወርዱን ሎካል ቸርች ኢዝ ፋለብል ብሎ መጽሐፍ ላይ ይጠበቅበት ይችላል። ባይዘ ይሄን ቀደም የተናገርኩት ዴቭ የመለሰው ላይ እኔ እስካነበብኩት ነው ያልኩት። የለም ሳይሆን እኔ እስካነበብኩት አላውቅም። እኔ ነኝ ይሄን ሊኖር ይችላል እንግዲህ ከኔ የተሻለ ደግሞ የሚያነቡ ይኖራሉ። ግን ከመጽሐፍ ቅዱስ ከገላትያን ጨምሮ ኦኬ ወደ ስህተት ፌል ሲያደርጉ አይተናል ማለት ነው። ከዛ ደግሞ በተቃራኒው ዴቭ ዲያቆን ዳዊት ይቅርታ ዴቭ እያልኩ በጣም ደጋግሜ የጠራው ዲያቆን ዳዊት ያው እንደወልድ ስለሆነ ነው። ዴቭ የመጀመሪያውን ጥያቄ ሲያቀርብልኝ ምን አለ? ሎካል ቸርች ፋለብል እንደሆነች እና ዩኒቨርሳል ቸርች ኢንፋለብል እንደሆነች ማስረጃ ራሱ ባይብል ነው። ራሱ ሐዋርያው ቅዱስ ጳውሎስ የእግዚአብሔር ቤት ብሎ ቤተክርስቲያንን ጠራትና ኦኬ ገላትያ ያለች ቆሮንቶስ ያለች ምናምን ሳይል ምን አለ? ቤተክርስቲያን ብቻ ብሎ ጠራትና ምን አለ? የእውነት አምድና መሰረት ናት አለ። this is the infallibility of the church one church universal church የምንላት ማለት ነው። ዓለም አቀፋይቷ ቤተክርስቲያን ናት። ሁለተኛው ደግሞ የነገላትያንን ደግሞ እንዴት ወደ ልዩ ወንጌል ፈጥናችሁ ወደዚህ እንደዞራችሁ እደነቃለሁ እንደው መገረማለሁ ካለ በኋላ አሁን የሄዳችሁበት ወንጌል ሳይሆን ወንጌል አንድ ነው እሱም ብሎ ስለ ትክክለኛው ወንጌል አስተምሮ እንደመለሳቸው ደግሞ አይተናል ማለት ነው። ይህንን አሴ ቸርች ነው ማወራችሁ። አሁን ቆሮንቶስ ቅድም ሲጠቀስ ነበር። እኔ ከመግባት በፊት ቆሮንቶስ 5 ላይ የግለሰብ ኃጢአት ነው። ግለሰብ የኢንዲቪጁዋሊ ሰው ሊሳሳት ይችላል። ኢንዲቪጁዋሊ ብቻ ሳይሆን ሲኖድ እንደሚሳሳት እነ ዲያቆን ብርሃኑ እነ ዲያቆን ያረጋልም ደግሞ በመድረክ በአውደ ምሕረታችን ላይ ሲያስተምሩን ተመልክተናል ማለት ነው። ያን ደግሞ ከዛ በኋላ በካልሲደን እና አሲሪያን ኦፍ ዘ ኢስት እነዚህ ደግሞ የጌታ ቤተክርስቲያን ነበሩ። ከዛ በኋላ ወደ ስህተት ፌል ሲያደርጉም ደግሞ አይተናል። ስለዚህ ሊትራሊ በቤተክርስቲያን አስተምህሮ ምንድነው በቃ ሎካል ቸርቾች ፋለብል ሊሆኑ ናቸው። ፋለብል ናቸው። ስህተት ሊገባባቸው ይችላሉ። እንደው በጣም አበዛው ጨርሻለሁ። ምንም ማወራው ነገር የለም። ዲያቆን ዳዊት ግን አንድ ኮሜንት ቅድም ስላየው እሷ ላይ ልመልስ። ዲያቆን ስለሆንኩ ምን አይነት ነገር ሲያነሱ ሰማው መሰለ ኮሜንት ላይ እንዴ ከምትሳሳት ቤተክርስቲያን እንዴት ክህነትን አገኘ የሚል ነገር አለ። ባይ ዘ ዌይ በአንብሮተ እድ ነው ክህነቴን የወሰድኩት እጅ በመጫን እጁን የጫነብኝ ብፁዕ ቅዱስ አቡነ ቀውስጦስ ናቸው። እሳቸው ደግሞ ኢንዲቪጁዋሊ ምንድናቸው ፋለብል ናቸው። አሁን ከዛ አንጻር ሳይሆን ተሳስተዋል የሚባል ነገር ቢሆን ነበረ ያን ይሄን ጥያቄ ወይ ደግሞ ይሄን አርጊውመንት የምናመጣው ማለት ነው። ኦኬ ግን ፓትርያርኩ ሊሳሳቱ ይችላሉ ማለት ፓትርያርኩ ተሳስተዋል ማለት አይደለም። ኦኬ በሆነ ሚንስ ሊገባ ይችላል። በዚህ አጋጣሚ ምንድነው እንደው ፐርሰናል ባናደርገው ጥሩ ነው። ኮሜንቶችም ላይ ፐርሰናልን ባናደርገው በጣም ተደጋጋሚ ስለሆነብኝ ነው
ያው ስድቡን አልጠቀስኩም። ገባን ግን ፐርሰናል ባናደርገው አይጠቅምም። ቢጠቅምማ በደንብ እንሰዳደብ ነበረ። ቢጠቅም የሆነ ነገር ብናገኝ ማለት ነው በስድብ ቢሆን ኖሮ። ለማንኛውም በድጋሚ አመሰግናለሁ። እዚህ ላይ ደግሞ ቅድሚያ ለማለት ሁለት ደቂቃ ብታደርገው ጥሩ ነው። ቶሎ ጨርሰን አንተ ወደ ጉዳይ እንድትሄድ። እንደዛ እናደርግና ምናልባት አባቶችን በኋላ ባደርግ እንደው ቅር አይላችሁም ለማሰረጊያ እንዲመች ብዬ ነው። ምናልባት መሄድ ካለባቸው አስቀድማችሁ እንትን ልትሉ ትችላላችሁ። ግን እኛ ልጆቹ መጀመሪያ እንጨርስና እናንተ በደንብ ደግሞ አስረግጣችሁ ትምህርቱ የቤተክርስቲያን ትምህርት እንደዚህ ነው ብላችሁ ታስተምሩናላችሁ። ምናልባት እዚህ ጋር ከተፈቀደልኝ ልውጣ ዴቪ። ቆይ ከመውጣቱ በፊት እሱ እያለ መናገር እንፈልጋቸው ነገሮች አሉ። ቅር ካላለህ ናቲ 2 ደቂቃ ይሰጠኝ። ዲስከሽን አታደርጉ አደራ። ዲስከሽን አይደለም፣ እሱ እንዲኖር ስለፈለኩኝ ብቻ ነው። ሀሳብ መመለሴ ስለማይቀር ላይክ ማጠቃለያውን ብቻ በልና ለምን እኔ ላይ ሀሳብ ከሰጠ ያው እኔ መመለሴ አይቀርም። አንተ ላይ አይደለም በዚሁ ትዕግስት ትማራለህ። ጥሩ እኮ ነው። እዚህ አሁንም ዲስከሽን አረጋችሁት እኮ። አደራ ወደ መጨረሻው ሀሳብ። እኔ ወደ መጨረሻው ወደ ገደለው ነው የምገባው። በዛውም እንዴት መታገስ እንዳለበት ይማር ነበር። ለማንኛውም ጥሩ እድል ነው ያባከነው። ቤተክርስቲያን ስንል ምን ማለት ነው የሚለውን ፒውር የሆነ ዴፊኒሽን ማስቀመጥ መቻል አለብን። አንደኛ። ሁለተኛ ኮንግሪጌሽን፣ አሴምብሊ፣ ቤተክርስቲያን፣ እነዚህን 3 ቃላት ለይተን ማወቅ መቻል አለብን። ወይ እንግሊዘኛ እንትን የሚለን ከሆነ አለመጠቀም ነው። ኮንግሪጌሽን እና አሴምብሊ፣ ለምሳሌ ፕሮቴስታንቶቹ ኮንግሪጌሽን አላቸው። ያ ማለት ግን ቸርች ናቸው ማለት አይደለም። አሴምብሊ ፓርላመንትም አሴምብሊ ነው። ያ ማለት ግን ቸርች ነው ማለት አይደለም። ቃላቶቹ ኢቮልቭ አድርገዋል፣ ከአንዱ ወደ አንዱ በቃ አድገዋል። ኮንግሪጌሽን እና አሴምብሊ ለቤተክርስቲያን አንጠቀማቸውም። አሁን ቤተክርስቲያን የሚለው ጽንሰ ሀሳቡ እንደ መጽሐፍ ቅዱስ እንደ ፓትሪስቲክ ቴክስቶች በጣም ሰፋ ያለ ትርጉም ነው ያለው። ሲቀጥል እኛ ቤተክርስቲያን ብለን ዲፋይን ስናደርግ በምድር ያሉ ተጋድሏቸውን ያልጨረሱ አንደኛ፣ ሁለተኛ ደግሞ በሰማይ ያሉ ተጋድሏቸውን የጨረሱ ቅዱሳንና የመላእክት አንድነት ነው። እዚህ ላይ ከተስማማን በኋላ በጣም ምድራዊ የሆነ ስጋዊ የሆነ አረዳድ ላይ ለምን እንደምንሰፋ ምን አልገባኝም። እንደ እውነቱ ከሆነ ለምን እንደሆነ አልገባኝም። ሲቀጥል ቤተክርስቲያን ዲቫይን ፓርትና ሂውማን የሆነ ፓርት እንዳላት መዘንጋት የለብንም። መለኮታዊ ክፍል አላት። ያ ማለት ቤተ ክህነትና ቤተክርስቲያን የምንለው ስለ ቤተ ክህነት ከሆነ የምናወራው ስለ ካህናቱ፣ ስለ ምዕመናኑ፣ ስለ አስተዳደሯ፣ ስለ መዋቅሯ ነው የምናወራው። ኦፍ ኮርስ ይሳሳታሉ፣ ምንም ጥያቄ የለውም። they are humans። እኛ ፓፓል ኢንፋሊያቢሊቲ ምናምን አንቀበልም። እንደ ካቶሊክ አይደለንም። እኛ ጳጳሳት አይሳሳቱም የሚል ትምህርት የለንም። ፓትርያርኩ ራሱ ይሳሳታሉ። ምክንያቱም በቃ ሰው ናቸው፣ አለቀ። ያ ማለት ግን ፓትርያርኩ ስለሚሳሳቱ ቤተክርስቲያን ትሳሳታለች የሚል ዴፊኒሽን ውስጥ ግን አይከተንም ነው። እንደዚህ አይነት ዴፊኒሽን ውስጥ አንገባም። ሲቀጥል ቤተክርስቲያን በ12ቱ የኒቂያ ክሪዶች መሰረት አንዲት ሐዋርያዊት ኩላዊት ናት፣ ቅድስት ናት። ስለዚህ የኢትዮጵያ ቤተክርስቲያን አንዲት ሐዋርያዊት ኩላዊት ቅድስት አይደለችም ወይ? ቤተክርስቲያን ናት ከተባለ የዛች የክርስቶስ ሚስቲካል ቦዲ ናት ከተባለ እነዛ የቤተክርስቲያን መገለጫዎች ለኢትዮጵያ ቤተክርስቲያን አይገቧትም ወይ? ለግብፅስ፣ ለአርመንስ፣ ለሌሎችስ አይገቡም ወይ? ከተገቡ እንዴት ነው የክርስቶስ አካል ፋሊያብል ነው ልትሉ የምትችሉት? ክርስቶስ ራሱ ፋሊያብል ነው ማለት ስለሆነ አካሉ ናታ ቤተክርስቲያን፣ አካሉ ናት። ስለዚህ እንደው ሌላውና ማንሳት የምፈልገው ዩኒቨርሳል ቸርች አይሳሳትም ተብሏል። ኬልቄዶን ላይ የተሳሳተው ሎካል ቸርች ነው እንዴ? ዩኒቨርሳሏ ቸርች እኮ ነው ለሁለት ተሰነጠቀች የሚባለው አይደለ? እነዛ ከእኛ ወጡ የምንለው ለምንድን ነው? ከእኛ ጋር ነበሩ፣ ነገር ግን ከእኛ ጋር እንዳልሆኑ እንዲታወቅ ከእኛ ዘንድ ወጡ። አንዲት ቤተክርስቲያን ነበርን ከ451 ከኬልቄዶን ጉባኤ በፊት፣ ነገር ግን አልቻሉም፣ ወጡ እነሱ። እኛ አለን ቀረን፣ ኦርቶዶክስ የሆነ ቲቺንግ ይዘን ማለት ነው፣ ማለት ቀጥተኛ ቲቺንግ ይዘን። ስለዚህ ዩኒቨርሳሊቲን ራሱ የምንረዳበት መንገድ በጣም መስተካከል አለበት። በብዛት አይደለም። በብዛት ከሆነ ኬልቄዶን ልክ ሊሆን ነው ማለት ነው። ምክንያቱም 600 ጳጳሳት አሉ፣ ትክክል አይደለም የዚህ ጉባኤ ውሳኔ ብለው የወጡ ግን በጣም ጥቂት ናቸው። ዲዮስቆሮስ እና ተከታዮቹ ናቸው ያልተቀበሉት። ጭራሹኑ ጉባኤውንም
አናቴማ ብለው ያወገዙት ማለት ነው። ስለዚህ ዩኒቨርሳል የሚለውን ቃል የምንረዳበት መንገድ አንደኛ፣ ሁለተኛ ቃላትን ስንጠቀም ምን ያክል ነው ኢቮልቭ ያደረጉት የሚለውን እንመልከተው። ሶስተኛ አቅሌሲያ የሚለውን ቃል በመጽሐፍ ቅዱስ እንዴት ጥቅም ላይ ውሏል፣ ያንን ተርሚኖሎጂ ይዤ አሁን ላለው ዘመን ላውለው ማለት በጣም ከባድ የሆነ ችግር ውስጥ ነው የሚከተው። ምክንያቱም ስናይ ቆይተናል። በዛን ጊዜ የነበሩት በሆነች ቤት ተሰብስበው የሚጸልዩ ክርስቲያኖችም በሙሉ አቅሌሲያ ይባላሉ። ያ ማለት ግን ቅዱሳን ምስጢራትን እየፈጸሙ የክርስቶስ አካል የሚሆኑበት ሚስቲካል ቦዲ ያላቸው ማለት ግን አይደለም የሚለውንም በዛው እንድንይዝ ያስፈልጋል። በጣም ብዙ የሚወራበት ርዕስ ነው። ደስ የሚል ቆይታ ነበረን። እግዚአብሔር ይስጥልን። ዴቡ ደቂቃን ጨርሻለሁ። በጣም አመሰግናለሁ። ቃለ ሕይወት ያሰማልን። እንግዲህ ጳላዲዮስ ወደሚሉት ሀሳብ ሁላችንም ልንመጣ ነው። በዚህ በተርሚኖሎጂ በቃ እንትን ልንል አንችልም ማለት ነው። ኤክሌሲያ የሚለውን አሰምብሊ ብለህ ነው but we are redefining it in a term like church that is a weighted term. This term means something completely different በዛሬው ጊዜ ማለት ነው። ጳላዲዮስ እዚህ ጋር እንደው አደራ 2 ደቂቃ ወስደው የመጨረሻ ሀሳብ ደግሞ ቢሰጡ። ስህተት ነው መሰለኝ አንተ የተባለው ይስተካከልልኝ እንዴ እዚህ ቁጭ ብዬ ያየ አይ 2 ደቂቃም አልወስድም። ምናልባት አጭር ነው ማድረግ ሁሉ ነገር ስለተነገረ ማለት ነው። ያው ዲስከሽኖቹ ጥሩ ሆኖ ሳለ እኔ በጣም ወድጃቸዋለሁ እስከ መጨረሻው። እንደው በጣም ብዙ ጊዜ እንደውም ቲክቶክ አልነበርኩም ስመጣ ጥሩ ነበረ። እንደውም የተሄደው ጥሩ ሰላማዊ ነው እስከ መጨረሻው ድረስ ማለት ነው። ትንሽ ምናልባት ሰላማዊ መሆኑ እንዳለ ሆነው አሰ ኮንቨርሴሽን ከታየ ሙሉ በሙሉ ዲስከሽኑን ሙሉን ቫልዩ እናድርግ ከተባለ ቀድሞ መጀመር የነበረበት ከቴክስቶች ቀድሞ ዴፊኒሽን ነበረ። ከዴፊኒሽኑም ባለፈ ቀድሞ ምናልባት መለየት ነበረብን። ይሄ ስተዲ ኦፍ ወርድስ አለ ራሱን አለ አይደለ ሌክሲኮሎጂ ራሱን ሞርፎሎጂ ኢቲሞሎጂ ብዙ ነገር አለው እና እሱን ለሚያውቅ ሰው ምናልባት ኢዚ ይመስለኛል። ለጀነራል ሰው ግን አጠቃላይ አንዷን ወርድ እየያዝን በኋላ ስናመጣት ትንሽ ሊከብደን ስለሚችል ማለት ነው። ምክንያቱም አርጊመንት ስንሰራ ሲሎጂዝም አይመጣም። መጀመሪያ ላይ የተጠቀምንበት ዴፊኒሽን እና መጨረሻው ላይ ኮንክሉዥኑ ጋር ሌላ ነገር ይሆንብናል። ክሊር አይመጣም ማለት ነው። አሁን ያየሁትም እዚች ጋር ይቺ ትመስለኛለች እንጂ በትንሽ ነገር ሊፈታ ይችል ነበር። አሁን መጨረሻው ላይ ራሱ አይ ቲንክ በትንንሽ ጥያቄዎች ማብቃት ሳይሆን አይ ቲንክ ላይክ 2-3 ሰዓት ሴቭ ማድረግ የሚቻል ይመስለኝ ነበር። 2-3 ሰዓት ማለት ነው። ለዛ ነው ከቴክስቱ በፊት የያዝናቸው ቃላቶች በተለያየ ነገር እያወራን ስለነበር ማለት ነው። እዛኛው ጋር ሌላ ነገር ነው የሚወራው፣ እዚኛው ጋር ሌላ ነገር ነው የሚወራው። አንድ ቴክስት በተለያየ ሳይድ ነበር ስንተረጉም የነበር ይመስለኛል። አሁን ሜቢ ለወደፊቱ ከተደረገ አይቀር ሪኮመንዴሽን ሀሳቡ ተነስቷል። ቃላቶችን ብናጠራ መልካም ይመስለኛል። ቃላቶችን ካጠራም በኋላ ደግሞ በኋላ የሚያመጣው ሎጂካል ፋላሲ መታየት ያለበት ይመስል ካልጠራ፣ ምክንያቱም በኋላ ሄዶ ሲሎጂም ስለማይመጣ ማለት ነው። ከዛ ደግሞ በጣም በቀላል ሁኔታ አንዳንድ ጊዜ ጥያቄዎች ሲጠየቁ ተጠይቋል። ለምሳሌ ከከበደ ካበበ ምናምን ተብሎ ፋላሲ ሊሰራበት የሚችል ለምሳሌ ቾይስ ማሳጣት ማለት ነው። ብርቱካን እንደውም ብዙ የምፈልገው ምናምን ተብሎ ከሁለቱ አንዱ ማስመረጥ የሚባል በዛ መንገድ የተጠየቀ ሊመስል የሚችል ነገር አለ። ነገር ግን አንዳንዴ ደግሞ ፕሮፌሽናል በሆነ መንገድ ለምሳሌ ከአፍሪካ ውስጥ ተብሎ ሊጠየቅ ይችላል። አፍሪካ ውስጥ አይደለም ዩሮፕ ነው ከተባለ ይሄ በቀድሞ መንገድ አይታይም ማለት ነው። ጥያቄውን በደንብ መረዳት ቀላል ይመስለኛል። ምክንያቱም መጽሐፍ ቅዱስ ላይ ለምሳሌ በቀድሞ ፖይንት ሊኖር ይችላል፣ ድብና አድርጎ ሊኖር ይችላል። ነገር ግን ጥያቄው እዛ አልነበረም። ያ እየተጠየቀው እዛችኛው ያውም ታይም ቴብል ሁሉ ተበጅቶለት ማለት ነው። ትንሽ እሱ ላይ ትንሽ ፕሮፌሽናል መሆን ይፈልጋል። ኤኒሃው እስ ጉድ ዲስከሽን በጣም ወድጀዋለሁ። እግዚአብሔር ያክብርልኝ ዲያቆን። በጣም አመሰግናለሁ። በነገራችን ላይ ታላቁ ብዙ ሰዓት ፈጅተው በተለይ ቤተክርስቲያን የሚለውን መጀመሪያ ያደረጉት እንደውም በዚህ በዴፊኒሽኑ ላይ ብዙ ውይይት ነበረ። ግን ጀስት ስምምነት ላይ መድረስ ሰርኪለር አርጊመንት እየሰራን ነው የምንሄደው። I don't understand why that keeps happening። እኔ ፐርሰናሊ አልተረዳውም። ኤክሌሲያ አሰምብሊ ነው ግን አሰምብሊ ቤተክርስቲያን ነው ተብሎ ደግሞ we just keep reverting back to that እና ይህንን ነገር አይቼው ነበረ። እሺ አላቲኖን እንደምን አላችሁ? ከሶስት አባቶች በረከታችሁ ይድረሰኝ ብያለሁ። ባርኩኝ ፍቱኝ። ወንድሞቼ እንደምን አላችሁ? በተለይ የጠፉ ወንድሞች አሉ። ታላቁ ጳላዲዮስ እንደምን አላችሁ? እንኳን ደህና መጣችሁ። ዴቭ በጣም ደስ የሚል ውይይት ነው ያረከውም የሰጠኸው እንትን በጣም ደስ ብሎኛል። እኔ ብዙ የምናገረው ነገር ነበር፣ ግን በአጭር የምናገረው ፍልግ ግን ትልቁ
ክፍተት ያየሁት አንደርስታንዲንግ ዲፊኒሽን ላይ ክፍተት አለ። አሁን ከናቲ ያየሁት በቃ መሰረቱ ላይ መነሻው ላይ ነው ፋላሲ የተፈጠረው። አንድ የተረዳበት መንገዶች ስህተት ነው። እኔ አሁን ምንድነው ካልከኝ ቤተክርስቲያን ብለን የምናስበው ስብስብ ብቻ ነው ብለን ካሰርነው በቃ ገለነው ማለት ነው። በነገራችን እኛ በአንዱ በክርስቶስ ስር ያለን እንኳን እርስ በራሳችን ቀርቶ ኮፕቲክ ከሆነው ግብፃዊ ወንድም ጋር በአንድ ስጋ ወደም በአንድ ክርስቶስ በአንድ ሐዋርያዊ ሰንሰለት ተሳሰርን። ከዚህም አልፈ ከቅዱሳን ጋር ያው የሙታን እንኳን አንድነት ነው ቤተክርስቲያን ለኛ። የብሉይ ሰዎች እና የክርስቲያን ሰዎች እንኳን አንድነት ነው። ሎካል ያስረ እንደዚህ ነው ዲፋይ በምናደርገው። ስለዚህ ትልቁ ፋላሲ ያለው ዲፊኒሽን ላይ መነሻው ላይ ነው ያስባሉ። ስለዚህ ቀጣይ ወይም ምናልባት የዛሬ ሳምንትም ካለ እያንዳንዱ ቃላት ላይ ከማስረጃዎች ጋር ከአባቶች ማስረጃ ከመጽሐፍ ቅዱስ እየተነሳን ለቀጣይ ይዘነው እንምጣና መሰረታዊ ነገር እሱ ላይ ነው ክፍተት ያለው። እኔን ኮንክሪት ያደረግንበት ነገር ስህተት አለው ያምናለው። በአጭሩ ይሄን ብናገር ደስ ይለኛል። በጣም አመሰግናለሁ ወንድማችን አሸናፊ። ምናልባት የሚሰጡት ሀሳብ ካለ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ያው በመሀልም እየገባው ነበር ትንሽ የዛሬው ዲስከሽን በጣም ደስ ይላል። እኔ እንዲያውም ትንሽ ቢቆይ ያልኩት አንድም እናመሰግነው ነበረ ናቲን ይህን ያህል ሰዓት እንደዚህ ብዙሃኖቻችን በተቃራኒው ሆነን እንሞግተዋለን፣ ግን በትዕግስት ሆኖ ያን ያክል ሰዓት እንደዛ ዲቤት ማድረጉ በጣም ነው የምናመሰግነው። ያው የአንድ ቤተክርስቲያን ልጆች ነን። ነገ ደግሞ የተስተካከለውን ይዘን እንደምንጓዝ አምናለሁ እና ደግሞ እስከ መጨረሻው ቢጸና እዚሁ ቢቀመጥ የተሻለ ነበር፣ ግን ባለበት ሆኖ ይደርሷል ብዬ አመሰግናለሁ። ሌላው ሁላችሁንም እዚህ ያላችሁትን እንደው አንድ አይነት ቋንቋ ስላወራን በጣም ደስ ይላል። አንዳንድ ጊዜ በእንደ አይነት አጀንዳ ላይ የተለያየ ቋንቋም ይወራልና ለሌሎችም ግራ ያጋባል። አሁን ብዙ ነን፣ ግን ሁለት ነገር ብቻ ይዘን የተጓዝ ነው። አንድ ናት ያለበት ነገር፣ ሁለተኛ በዚህ በኩል ያለን ሰዎች የምንናገረው አንድ አይነት ቋንቋ መሆኑ በጣም ደስ ብሎኛል። መጨረሻ ላይ የምናገረው ነገር በዚህ በቤተክርስቲያን ትሳሳታለች በሚለው ጉዳይ ላይ እኔ የጳጳሳትም የካህናትም የአገልጋዩም የመምህራንም አይደለም የሚያሳስበኝ፣ እንደው የምስኪናን ምዕመናን ዕጣ ፈንታ ምንድን ነው? በዚህ ትሳሳታለች ልትሳሳት ትችላለች በምትባለው ቤተክርስቲያን የሚኖሩ ምዕመናን ደግሞ ከነሱም አለፍ ብለው ከወጣንያን እስከ ፍጹማን ደረጃ ይደርሳሉ ብለን በቤተክርስቲያን አስተምሮ የምናምናቸው እነዚያ በዱር በገደል ያሉ ባህታውያን በዚህ ሰዓት እንኳን ቤተክርስቲያን እነሱ ኢንዲቪጁዋሊ እንኳን አይሳሳቱም ብለን እናምናለን። ፍጹማን ደረጃ እንኳን የደረሰ አንድ ክርስቲያን እንኳን ቤተክርስቲያን ማለት ነው። ስለዚህ ይህን ያክል አርቀው እንዴት ማሰብ ተሳናቸው ብዬ አስባለሁ። እና ለዚህም ነው ቅድም የሮማን ቤተክርስቲያን ሲነሳ ጴጥሮስ ከሆነ ፋውንደሩ ኢንክሉድ ያደርጋል። በዛ በሮማ ቤተክርስቲያን ፋውንደር እስከሆነ ድረስ አባል ነው ማለት ነው። እኛ አባ ተክለ ሃይማኖትን ጻድቁ አባ ተክለ ሃይማኖትን የኢትዮጵያ ቤተክርስቲያን አንዱ አባል ናቸው። ይቺ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳሳታለች ካልን ከወደ ኋላ እየሄድን የአባላቶቿን በሙሉ ልናስቆርጥ ነው ማለት ነው። ያን ያክል አርቀን እንዴት አላሰብንም? በነገራችን ላይ ብልትና አካል አንድ ነው ወይ? ይመስለኛል ብልት ይቆረጣል የሚለውን አንቀጽ ወይም ጥቅስ ይዘው ነውና አካል ማለት ሌላ ብልት ማለት ሌላ። አካል ቤተክርስቲያን ናት፣ ብልት ደግሞ እያንዳንዱ ኢንዲቪጁዋል የሆነ ክርስቲያን። ስለዚህ ያንንም አለመለየት ጉዳይ ያለ ይመስለኛል። ሌላ ጊዜ እንመለስበት ይሆናል። እግዚአብሔር ይስጥልኝ። አመሰግናለሁ። አበዛውባችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን። ምናልባት ስላመለኪ ሀሳቦትን መጨረሻውን ሀሳብ 1-2 ደቂቃ ወስደው እንደው አደራ ሰዓት በጣም እየሄደብኝ ስለሆነ ነው እንትንን ይበሉና ከዛ በኋላ አባቶች የመጨረሻውን ሀሳብ ይሰጣሉ። ኦኬ፣ ምናልባት ሰላም ለኪ ላይኖሩ ይችላሉ። ቄስ ቴዎድሮስ ምንም ያሉን ነገር ስለሌለ 1-2 ቃል ብለዋል።
ከዛ በኋላ ቄስ ኪሮስ ሐሳቦትንም ሰጥተው ከዛ ከሁለታችሁ አንዳችሁ በጸሎት ይዝጉልን። ሰዓት በጣም ስለሄደብኝ ነው ከይቅርታ ጋር። እንዴት አመሻችሁ? ዲያቆን ዳዊት፣ ቀሲስ ኪሮስ ቡራኬ ይድረሰኝ። ሁላችሁንም ሰላም ብያለሁ። አይ ቲንክ ያው ሌሊት ስለነበረ እኔ ጋር ሙሉን አልተሳተፍኩም። ከገባው ጊዜ ጀምሮ የነበረው ዲስከሽን ግን በጣም ደስ የሚል ነው። እንዲህ አይነት ዲስከሽኖች ቢቀጥሉ በጣም ጥሩ ነው። የተነሳው ፖይንት በጣም ቆንጆ ነው። ያው ጊዜውም ስላለቀ ሀሳብ ለመስጠትም እድል ስለሌለ ሌላ ጊዜ